መንግስታችን የሁላችን እውን ሆነ ችግራችንን አስወግዶ ቆሻሻውን ከእሳት ማግዶ እሰይ እሰይ ዳር ታጠነ እሰይ እሰይ ዳር ታጠነ ልዩነታችን ጉራማይሌ የውበት ሚስጥር ነው ምሳሌ አንድነታችን የኃይል ምንጭ የህዳሴያችን አረጋጋጭ የህዳሴያችን አረጋጋጭ እኛም ካለሷ የሌለን እሷ በእኛ የምትለማ እኩል ልጆቼ የምትለኝ ሀገር አለች የኛ እማማ እኛም ካለሷ የሌለን እሷ በእኛ የምትለማ እኩል ልጆቼ የምትለኝ ሀገር አለች የኛ እማማ ብሔር ብሔረሰቦች ኑኑ የኢትዮጵያ ልጆች ብሔር ብሔረሰቦች ኑኑ የኢትዮጵያ ልጆች ንግግር ያደርጋሉ። የዕለቱ የክብር እንግዳ ንግግር ያደርጋሉ። በቀረቡ ገለጻዎችና ንግግሮች ላይ ውይይት ይካሄዳል። የሻማ ማብራትና ዳቦ መቁረጥ ስነ ስርዓት ይከናወናል። ከዛም በመቀጠል ስለ ኮሚኒቲው ጥላ ማህበር ምስረታ ሂደት መረጃ ይሰጣል። በአቶ አይናለም የሚቀጥል ፕሮግራም ይሆናል። በመጀመሪያ እንግዲህ የኢትዮጵያ መዝሙር ከተዘመረ በኋላ የተከበሩ በፊድሪ ጄኔራል ቆንስላ አቶ ምህረተአብ ጉልጌታ እንኳን ደህና መጡ ንግግር እንዲያደርጉልን ወደ መድረኩ ጋብዛለሁ። በመጀመሪያ ግን የኢትዮጵያ ሕዝብ መዝሙር እንድንዘምር እንግዶቼን ጋብዛለሁ። ደቂቃ የህሊና ጸሎት እንድናደርግ በማክበር ጠይቃለሁ። አመሰግናለሁ። ክቡር አቶ ጌታቸው ረዳ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የመንግስት ኮሙኒኬሽን ጉዳዮች ኃላፊ ሚኒስትር፣ አቶ መላኩ አልማ በጀርመን የኢትዮጵያ ህዳሴ ግድብ አስተባባሪ ምክር ቤት ሊቀመንበር፣ የተከበራችሁ ኢትዮጵያውያንና ትውልድ ኢትዮጵያውያን፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ሁላችን በዛሬው ዕለት እዚህ የተሰበሰብን ኢትዮጵያውያንና ትውልድ ኢትዮጵያውያን የሀገራችንን ኢትዮጵያ ገጽታ ከስር መሰረቱ በመለወጥ አሁን ለደረስንበት ድንቅ ወቅት ላደረሰን የግንቦት 20 ታሪካዊ ቀን 25ኛ ዓመት የብር ኢዮቤልዩ በዓል በሰላም አደረሰን አደረሳችሁ ለማለት ወዳለሁ። ከዚህ ጋር በተያያዘ
በአሁኑ ወቅት በመላው ዓለም ለኢትዮጵያውያን ታላቅ አድናቆትን እየፈጠረ ላለው የታላቁ የኢትዮጵያ ህዳሴ ግድብ መሰረት የተጣለበት 5ኛ ዓመት በዓል እንዲሁ እንኳን በሰላም አደረሳችሁ። በዚህ ክብረ በዓል ላይ የክብር እንግዳ በመሆን ጀርመን ከምንገኝ ኢትዮጵያውያንና ትውልድ ኢትዮጵያውያን ጋር ይህን ምሽት አብረው እንዲያከብሩ በቆንስላ ጽሕፈት ቤቱና በአስተባባሪ ምክር ቤቱ ስም የተደረገለትን ጥሪ በማክበር 1000 ኪሎ ሜትሮችን አቋርጠው በመካከላችን በመገኘቱ ክቡር ሚኒስትር አቶ ጌታቸው ረዳን እዚህ በተሰበሰበው ኢትዮጵያዊና ትውልድ ኢትዮጵያዊ እንዲሁም በራሴ ስም የከበረ ምስጋና አቀርባለሁ። ወደ ፍራንክፈርት እንኳን በሰላም መጡ። ክቡር ሚኒስትር፣ የተከበራችሁ የበዓሉ ታዳሚዎች፣ የዛሬው ምሽት የምናከብረው የዛሬ 25 ዓመት አምባገነኑና ጨቋኙ የደርግ አገዛዝ በሰፊው ሕዝብ ትግልና መስዋዕትነት ከተገረሰሰና አገራችንን በአዲሱ ስርዓትና መዋቅር ሕዝቦቿን በነፃነትና በእኩልነት ላይ በተመሰረተ መፈቃቀርና አንድነት እየገነቡ ባሏት ኢትዮጵያ የተገኘውን ለውጥና እድገት እንዲሁም ሀገራችን ባለፉት 25 ዓመታት ከየት ተነስታ አሁን የት እንደደረሰች በተጨባጭ በሚያሳይ ሁኔታ ለመላው ዓለም ማስገንዘብ በቻልንበት ወቅት ላይ በመሆኑ ታላቅ ደስታ ሊሰማን ይገባል። በዚሁ መሰረትም በሀገራችን ውስጥ ስለተገኙ ሁለንተናዊ ውጤቶች፣ ስኬቶችና ለውጦች በሂደት እያጋጠሙ ያሉ ችግሮችን ለመፍታት የተወሰዱና በመወሰድ ላይ ያሉ ገንቢ እርምጃዎችን፣ በሁሉም የሀገሪቱ ክልሎች የዜጎች ፍትሃዊ ተጠቃሚነትና እድገት እንዲረጋገጥ እየተደረጉ ስላሉ ጥረቶች፣ በኤልኒኞ ሳቢያ ስለተከሰተው ድርቅና ድርቁን ለመቋቋም በመንግስት ስለተሰራው ስራና እየተወሰዱ ስላሉ እርምጃዎች እንዲሁም ስለ ታላቁ የህዳሴ ግድብ የግንባታ ሂደት በክቡር እንግዳችን ክቡር ሚኒስትራችን በሰፊው የሚቀርብ ስለሆነ ሁላችንም የእርሳቸውን ገለጻ በጥሞናና በጽታ እንድናዳምጥና ያሉንን ጥያቄዎችም ሆነ አስተያየቶች ከገለጻው በኋላ በሚኖረው የውይይት ጊዜ እንድናቀርብ ጠይቃለሁ። በመጨረሻም ይህ የዛሬው በዓል በዚህ መልኩ የተሳካ ሆኖ እንዲከበር በዓሉን ስፖንሰር በማድረግ የተባበራችሁንን በዓሉን ለማዘጋጀት በተለያዩ ኮሚቴ በመሳተፍ አስተዋጽኦ ያበረከታችሁትን የተለያዩ ምግብና መጠጦችን ያመጣችሁትን በሙሉ በበዓሉ ታዳሚና አዘጋጅ ኮሚቴ ስም ምስጋናዬን እያቀረብኩ በተለይ የሀገራችንን ባንዲራ በሀገራት ሰማያት ላይ እያውለበለበ በመብረር የሚያኮራን በአፍሪካ ትልቁ አየር መንገድ የሆነው አየር መንገዳችን በዚህ በዓል ላይ ተገኝተው የሙዚቃ ዝግጅታቸውን ለሚያቀርቡ አርቲስቶች 2 ትኬት በነፃ በመስጠት ስለተባበረን የኢትዮጵያ አየር መንገድንና በጀርመን የአየር መንገዱን ዋና ስራ አስኪያጅ አቶ ቶማስ ገብረ ዮሐንስን እዚህ በተሰበሰበው ስም ለማመስገን እወዳለሁ። አንዴና ጨብጭቡላቸው። ከዚህ በተጨማሪም እንደዚሁ የኢትዮጵያ አየር መንገድ ጀነራል ሴልስ ኤጀንት ሆነው የሚሰሩት አቶ ሳሙኤል ለጨረታና ለቶምቦላ የሚቀርብ አንድ የአየር መንገድ ትኬት ሰጥተው ተባብረውናል። ለእሳቸውም የምስጋና ጭብጨባ ነው። ከዚህ በተረፈ ምናልባት በጽሁፌ ያላካተትኩት ነገር ግን በውጭ የምንኖር ኢትዮጵያውያን ታሪክ ምናልባት ለመጀመሪያ ጊዜ ሊሆን ይችላል። በዛሬው ዕለት እዚህ የምንኖር ኢትዮጵያውያን ኮሚኒቲ አባላት ለተለያየ ህገወጥ ተግባር ተሰልፈው ሀገራችንን ሲያሸብሩ የምናያቸውን እነ ዶክተር ብርሃኑን በመጋፈጥ ያደረጋችሁ ታላቅ አስተዋጽኦ፣ ትልቅ አድንቆትና የነበራችሁ ተቃውሞ ሰልፍ ትልቅ ኩራት የሰጠኝ በመሆኑ በመንግስት ስም ላመሰግናችሁ እወዳለሁ። ይሄ ምናልባት እነ ዶክተር ብርሃኑ የትም ሄደው ያልገጠማቸው የመጀመሪያ ተቃውሞ ነው ብዬ ባል ሐሰት አይሆንምና ሌላውም አካባቢ ያለው ኢትዮጵያዊ ከናንተ ድፍረትና ከናንተ ቁርጠኝነት ተነስቶ በተመሳሳይ በጽናት ይታገላቸዋል የሚል እምነት አለኝ። በአጠቃላይ እንኳን ደስ ያለን ለዚህ ለዛሬዋ ቀን አመሰግናለሁ። አቶ መላኩ አልማ ወደ መድረኩ ቢመጡልን። አቶ መላኩ አልማ ወደ መድረኩ ቢመጡልን።
ጌታቸው ረዳ በኢፌዴሪ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር፣ የተከበሩ አቶ ምህረት ሙሉጌታ በኢፌዴሪ የፍራንክፈርት ኮንስል ጀነራል፣ የተከበራችሁ ዲፕሎማቶችና ጥሪያችንን አክብራችሁ የተገኛችሁ እንግዶች፣ ባለፉት ተከታታይ ዓመታት እንዳደረግነው ሁሉ ዛሬም በተመሳሳይ ሁኔታ የህዳሴ ግድባችንን 5ኛ ዓመት ለማሰብና እንደ ችሎታችን ለመደገፍ እንዲሁም አጋርነታችንን ለመግለጽ ተሰብስበናል። ስለ ህዳሴ ግድባችን ብዙ ተብሏል፣ እየተባለም ነው። አንዱ ወገን በግድቡ ግንባታ ምክንያት ሁሉም ነገር የተሟላ እንደሚሆን ያስባል። ሌላው ደግሞ የኤሌክትሪክ ኃይል ፍጆታችን ለአንዴና ለመጨረሻ ጊዜ እልባት ያገኛል የሚል ሲሆን ሁለቱም አመለካከቶች ከፊል እውነትን ነው የሚያስተናግዱት። የተከበራችሁ እንግዶች፣ ታላቁ የህዳሴ ግድባችን የአስተሳሰብና የክህሎት አድማሳችንን አስፍቷል፣ ለውጧል። አይቻልምን በይቻላል ቀይሯል። አብሮነትን አዳብሯል። ግድቡ ባይጀመር የዛሬው ስብሰባችን ምክንያት አልነበረውም። ስለዚህም የሁሉንም አንድነት ፈጥሯል፣ አብሮነትን አዳብሯል ማለት ይቻላል። በሉዓላዊነታችንና ብሔራዊ ደህንነታችንን በጎ የሆነ ከፍተኛ ጫና አሳድሯል። በውጭ ግንኙነታችን ተሰሚነታችንን እንዲጨምር አድርጓል። የቴክኖሎጂ ትራንስፈር አስገኝቶልናል። የአባይ ተፋሰስ ሀገሮች መካከል ግብፅን ጨምሮ መግባባትን ፈጥሯል። ሁላችሁም እንደምታስታውሱት በሐምሌ ወር 1993 የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ካይሮ ድረስ በመጓዝ በጊዜው ከነበሩት የሀገሪቱ ፕሬዝዳንት ጋር በአባይ ውሃ አጠቃቀም ላይ ያለንን ታሪካዊ፣ ህጋዊና የተፈጥሮ መብት እንዲረጋገጡልን ካደረጉ ወዲህ የዲፕሎማሲያችን አድማስ በማስፋት እና የአካባቢ ሀገሮችን በማሳመን ነው ግንባታውን የጀመርነው። በዚህ መድረክም ሆነ በሌላ ስለ ግድባችን በተነሳ ጊዜ መለስን ማስታወስ የግድ ይላል። የዚህ ታሪካዊ የእድገት ጉዞ ትልቅ ባለድርሻ ናቸውና እንደ ሀገር ከ3000 ዓመት በላይ በሚዘልቀው ህልውናችን አብዛኛውን ጊዜ አንቀላፍተን በሌሎች ሀገሮችም ፍጹም ተረስተን የኖርን ህዝቦች ነን። እንደ አክሱም፣ ላሊበላ፣ ጎንደር፣ ሐረርና ጅማ የመሳሰሉ እሴቶቻችን ቢያንስ በ500 ዓመት ልዩነት ነው የተሰሩት። ከአፄ ቴዎድሮስ የመድፍ ስራ ሙከራ ወዲህ ያሳለፍናቸው ዘመናት ከውጭ የመጣን ወራሪ ምከታ ሳይጨምር ከውስጥ በስልጣን ሽኩቻ ተተብትበው ህዝቡን ለባሰ ጭቆና ከመዳረግና ከድህነትና ጦርነት ባለፈ ያሳዩት በጎ ነገር ኢምንት ነው። የተከበሩ ሚኒስትር፣ ክቡር ቆንስል ጀነራል፣ የተከበራችሁ እንግዶች፣ ባለፉት 25 ዓመታት ያለንን ውሱን የተፈጥሮ ሀብትና በተለይም የሰው ኃይላችንን በመጠቀም አሁን ለምንገኝበት የእድገት ደረጃ መብቃታችን ከራሳችን የኑሮ ደረጃ ተለውጠን የተለወጠው ህዝባችን ብቻ ሳይሆን ዓለምን ያስደነቀ መሆኑን በአይናችን በብረቱ የምናየው እውነታ ነው። ደረጃው ይለያይ እንጂ መላውን ዓለም ባደረሰው የአየር ጸባይ ለውጥ ምክንያት በሀገራችን ከ10 ሚሊዮን በላይ የሚሆን ህዝባችን የምግብ ተረጂ እንዲሆን ተገዷል። እርዳታው በወቅቱና በበቂ ሁኔታ ማለትም ጂዲፒ ፈጽሞ ሀገራችን አልነበራትም። ቅን አመለካከትና በጎ ህሊና ላለው ከዚህ እውነተኛ አሃዝ የእድገታችንን ደረጃ መረዳት ይችላል። በ1977 5 ሚሊዮን ህዝብ ማዳን አቅቶን ነው ወገናችን በያለበት እንደ ቅጠል የረገፈው። አሁን መንግስት የሚያደርገው ሁለገብ ጥረት ይህን በመሰለ ተግባሩ ሊመሰገን ሊበረታታና በሁላችንም ሊታገዝ ይገባዋል።
የመንግስትን ጠንካራ ጎን ስናነሳ መስተካከል ያለበትን መዘንጋት ወይንም በዝምታ ማለፍ የለብንም። እንደ ናይጄሪያና ኬንያ ባይሆንም ካለን አነስተኛ ጥሪት አኳያ መዋዕለ ንዋያችንን በአግባቡ መጠቀም አስፈላጊ ስለሆነ ግለኝነትንና ጉቦኝነትን አጥብቀን መታገል ይኖርብናል። በዚህ በኩል ከ10ኛው የኢህአዴግ ጠንካራ ውሳኔ ወዲህ የሚታዩ ጅምሮች አበረታች ሲሆኑ በዚህ በኩል በጣም ተጠናክሮ መቀጠል ይገባዋል እንላለን። በነዳጅ ዘይት የበለጸገችው ቬንዙዌላ በዩጎ ቻቬዝ ዘመን መንግስት ከራሷ አልፋ ለተከታታይ 8 ዓመታት ከ3 ሚሊያርድ ዶላር የበለጠ ወጪ በማድረግ በቋፍ ላይ የነበረውን የኩባ መንግስትና ኢኮኖሚ ትደግፍ ነበር። ዛሬ ኩባ ከአሜሪካ ጋር ሁለገብ ግንኙነት መስረታ ራሷን ቀና በማድረግ ላይ ስትሆን የቬንዙዌላ ህዝብ ግን እንደ መካከለኛው ዘመን ዕቃ በዕቃ መለዋወጥ ጀምሯል። በመቶ ሺህ የሚቆጠር የመንግስት ሰራተኛ ላልተወሰነ ጊዜ በሳምንት 2 ቀን ብቻ እንዲሰራ ነው የተፈቀደው፣ ተገዷል። ይህ ማለት በሳምንት የ2 ቀን ደመወዝ ብቻ ነው የሚያገኘው፣ በወር የ8 ቀን ብቻ ማለት ነው። የዚህ አሳዛኝ ውጤት የአመራር ድክመትና ሚስ ማኔጅመንት በመሆኑ በዚህ የሀገር ኢኮኖሚና ማህበራዊ እሴት ነቀርሳ ላይ የጀመርነውን ዘመቻ ከስሜት ነፃ በሆነና ህግን መሰረት በማድረግ ሊቀጠልበት ይገባል። የዛሬው ዝግጅታችን የሰመረ እንዲሆን ካለፈው ኅዳር ወዲህ ብዙ ወጥተናል ወርደናል። አብዛኛውን የደከሙትም ብዙሃኑ ጓደኞች ናቸው። ክቡር አቶ ጌታቸው ረዳ የመንግስት ልሳንና የህዝብ አንደበት እንደመሆኑ በምናደርገው ውይይት ክፍለ ጊዜ በቂ ማብራሪያና መልስ እንደሚሰጡን አልጠራጠርም። የህዳሴ ግድባችንን ገቢና ወጪ በተመለከተ በዚህ ዓመት ብቻ ባለፉት 6 ወራት 170,000 ዩሮ የሰበሰብን ሲሆን አጠቃላይ እስከዛሬ ድረስ ባለው ጊዜ ወደ 890,000 ዩሮ ደርሰናል ማለት ነው። ንግግሬን ከማጠቃለል በፊት ቅድም የተከበሩ ቆንስል ጀነራል አንዳንዶችን ጠቅሰዋቸዋል። በእኔ በኩል ቢያንስ አንድ ስፖንሰር እንዳነሳ እንድጠቅስ ይፈቀድልኝ። የኢትዮጵያ ቢጂአይ ፋብሪካ ማለት ነው። እንደምታስታውሱት በየአመቱ ከ50 እስከ 60 ሳጥን እዚህ ድረስ ይልክልናል። በዚህ አመትም በኢትዮጵያ ቢራ እንድትደሰቱ በበቂ ደረጃ ልኳልና ከልብ አመሰግናለሁ። አጨብጭቡልኝ። በተረፈ በጥሞና ስላዳመጣችሁኝ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አቶ መላኩ አልማው ለሰጡን ሰፋ ያለ ገለጻ እጅግ በጣም እናመሰግናለን። ከዚህ በመቀጠል የተከበሩ አቶ ጌታቸው ረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር፣ በመጀመሪያ ደረጃ እንኳን ደህና መጡ ላለው በእኔና በፍራንኮ ገለጻ እንዲሰጡ እጅግ በጣም አጭር ነገር ነው ማለት ነው ወይም መቀመጥ ነው። በመጀመሪያ እንኳን በመሀላችሁ ተገኝቼ አጠር ያለ ሀሳብ ለመለዋወጥ የሚያስችል እድል አገኘሁ ብዬ ይህን እድል የፈጠሩልኝ ሰዎች እድሉ ከተፈጠረ በኋላም ለመስማት ዝግጁ ሆናችሁ የመጣችሁን ወንድሞቼና እህቶቼን አስቀድሜ ማመስገን እፈልጋለሁ። በመቀጠል እንኳን ለግንቦት 25ኛ ዓመት በዓል ለህዳሴ ግድብ መሰረት ድንጋይ ለጣለበት 5ኛ ዓመት በዓል እንኳን አደረሳችሁ ማለት እፈልጋለሁ። እኔ ማለት በፈልጋቸው ነገሮች አቶ መላኩ
ቢያነሳቸው ስለሆነ ብዙዎቹን ቢያንስ ለውይይት መነሻ ሊሆኑ የሚችሉ ነገሮችን ብቻ አንስቼ መድረኩን ብከፍት ነው የተሻለ የሚሆነው ይመስለኝ። የመጀመሪያ ትኩረት ማድረግ የምፈልገው ግንቦት 25ኛ ዓመትን ስናከብር ምን አይነት ነገሮችን ነው የምናስበው የሚለውን አንድ በተወሰኑ ነጥቦች ዙሪያ ውይይት ጥያቄዎችን ለማንሳት የሚያስችሉ አንዳንድ ነጥቦችን አነሳለሁ። ቀጥሎ ከድርቅ ጋር በተያያዘ የመንግስት ሪስፖንስ ምን እንደሚመስል ህዝቡ ችግሩን ከመቋቋም አንጻር ያሳየው እንቅስቃሴን በሚመለከት እንደዚሁ የተወሰኑ ነጥቦችን አነሳለሁ። በመጨረሻ ህዳሴ ግድብ በሚመለከት እስካሁን አሁን ያለበትን ደረጃ እስካሁን የተደረጉ ስራዎችና የህዝቡን እንቅስቃሴ በሚመለከትም እንደዚሁ የተወሰኑ ነጥቦችን አነሳለሁ። በመጀመሪያ ደረጃ ግንቦት 25ኛ ዓመት ነው። 25 ዓመት የአንድ ጎረምሳ ሰው እድሜ ብቻ አይደለም። በባህላችን ስናሰላው አንዲት ሴት ተወልዳ አግብታ ልጅ ወልዳ ትምህርት ቤት በትልክበት እድሜ ነው። 25 ዓመት በኢትዮጵያ 3000 ዘመን ታሪክ አንጻር ሲታይ በጣም አጭር ጊዜ ነው። ግን በራሳችን እድሜ አንጻር ሲታይ ደግሞ 25 ዓመት ትልቅ ጊዜ ነው። ግን ኢትዮጵያን ለመለወጥ በሚደረግ እንቅስቃሴ ውስጥ ያለፉት 25 ዓመታት ሚና ምን ነበረ የሚል ነገር አንስተን መነጋገር ይኖርብናል። ምክንያቱም ለአንዳንዶች የ25 ዓመቱ ጉዳይ የመንግስታት ለውጥ ጉዳይ አድርገው ለሚያዩት 25 ዓመት ረዥም ጊዜ ነው። ለረዥም ዘመናት የነበረን ኋላ ቀርነት፣ ባለመተማመን ላይ የተመሰረተ ግዛትን በማስፋት ላይ የተመሰረተ አንድነት ይመሩ የነበሩ ተከታታይ ነገስታት መሪዎች ህዝባቸውን ከመጨፍጨፍ በዘለለ እዚህ ግባ የማይባል ቁም ነገር ሰርተው የማያውቁ መሪዎች በነበሩበት ሀገር ኮንቴክስት ሲታይ 25 ዓመት በጣም አጭር ጊዜ ነው። ምክንያቱም በ25 ዓመት ጊዜ ውስጥ ተግባራዊ ማድረግ የቻልነው የመንግስት ለውጥ አይደለም፣ የስርዓት ለውጥ ነው። ተራ የመንግስት ለውጥ ቢሆን ኖሮ 25 ዓመት ረዥም ጊዜ ነው። ግን ባለፉት 25 ዓመታት ያየነው ግንቦት 1983 ያመጣው ነገር ግን የመንግስት ለውጥ ሳይሆን የስርዓት ለውጥ ነው፣ የአስተሳሰብ ለውጥ ነው፣ የአመለካከት ለውጥ ነው። መንግስት ከህዝብ ጋር ያለው ግንኙነት፣ ህዝቦች ከህዝቦች ጋር ያላቸው ግንኙነት፣ መንግስት ለህዝቦች ያለው ግዴታና ኃላፊነት፣ ህዝቦችም ከመንግስት የሚጠይቁት መብታችን ብሎ የሚጠይቁትን ነገር በሚመለከት ያላቸው ግንዛቤ ከመሰረቱ ተቀይሯል። ስለዚህ ግንቦት 20 ያመጣው ከምንም ነገር በላይ አስተሳሰብ ለውጥ ነው። ከምንም ነገር በላይ ይሄ በመንግስትና በህዝቦችና በህዝቦች፣ በግለሰብና በመንግስት፣ በግለሰቦችና በግለሰቦች መካከል ያለን ግንኙነት በአዲስ መልኩ ዲፋይን ያደረገ ለውጥ ነው። እንደሚታወቀው ብዙዎቻችሁ ወይ እዚህ ካላችሁት ውስጥ እርግጠኛ መሆን አልችልም፣ ግን ብዙዎቻችሁ ወደ ስደት የገባችሁት ከሞት ለማምለጥ ሊሆን ይችላል፣ ከችግር ለማምለጥ ይሆናል፣ ከበርካታ ነገሮች ለማምለጥ ሊሆን ይችላል። ግን እናንተ የምታውቋቸውን እውነታዎች የማያውቁ ወጣቶች አሉ። አሁን 25 ዓመት ጊዜ ውስጥ ፎር ግራንትድ የሚወስዱት ሰላማቸውን ያለምንም ጭንቀት ያለምንም እንትን የሚያጣጥሙት መንግስትን በሚመለከት ያለምንም ይሉኝታ ያለምንም ስጋት ያለምንም መጨናነቅ የሚፈልጉትን የሚጠይቁ ብዙ ወጣቶች አሉ። ያን እድል ማግኘት ያልቻላችሁ ሰዎች አላችሁ በተወለዳችሁበት ሀገር። ስለዚህ ከዛ አንጻር ስለ ሰዓት እላፊ፣ ስለ ቀይ ሽብር፣ ስለ መሳደድ፣ ስለ መሞት፣ አላግባብ ስለ መቀጥቀጥ የሚባል ነገር በፍጹም የማይገባው ከኢትዮጵያ ህዝብ 55 በመቶ የሚሆን ህዝብ አለ ወጣት። ስለዚህ የስርዓት ለውጥ ነው ስንል ግንቦት 20 ያመጣው ይሄን ወጣት ነው የፈጠረው ነው እያልን ያለ ነው። ይሄ ወጣት ቅድም አቶ መላኩ እንዳለው በተሰሩት ስራዎች ብቻ የሚረካ ወጣት አይደለም፣ አዳዲስ ጥያቄዎች ያዘለ ወጣት ነው። ስለዚህ ከዛ አንጻር ግንቦት 20 ማክበር ያለብን መልሰን ማሰብ ያለብን የደርግን መንግስት ከስልጣን ስላስወገደ ብቻ አይደለም። ከምንም ነገር በላይ መንግስትና
ህዝብ ያለውን ግንኙነት ህዝብና ህዝብ ያለውን ግንኙነት በወጉ ዲፋይን ማድረግ የቻለ በተሻለ መሰረት ላይ ማስቆም የቻለ የስርዓት ለውጥ ያመጣ ቀን ስለሆነ ነው። ስለዚህ እንደ ሀገር ኢትዮጵያ የረጅም ዘመን ታሪክ አላት። ግን ግዛቷ ሲሰፋ ሲጠብ እርስ በርስ እናቆር እርስ በርስ እንባላ ቅድም አቶ መላኩም እንዳለው ጠላትን ለመመከት ሲባል በየጊዜው ከምን መሰረታቸው ህብረቶች በዘለለ በእርስ በርስ መጠራጠር ላይ የተመሰረተ አንዱ ባለቤት ሌላኛው ባይተዋር በሚሆንበት ሁኔታ ለረጅም ዘመን ኖረናል። ኢትዮጵያ 1983 ላይ መበጣጠስ ቋፍ ላይ የነበረች ሀገር ሆና ነበረ። ኢትዮጵያ ውስጥ ያለ ብሔር ብሔረሰብ በሙሉ ይነስም ይብዛም ያገኘውን ጠመንጃ ያገኘውን መሳሪያ ይዞ ራሱን ለመነጠል የሚንቀሳቀስበት ሀገር ሆና ነበረ። ስለዚህ የግንቦት 20 ትልቁ አቺቭመንት በመጀመሪያ ደረጃ ማሽቆልቆል አፋፍ ላይ የነበረን ሀገር ወደ ተጠናከረ አንድነት መመለስ የሚያስችል ውጤት ያመጣ መሆኑ ነው። እዚህ ካላችሁት ውስጥ 1983 ዓ.ም ኢትዮጵያዊ ነኝ ማለት የሚከብደው ብቻ ሳይሆን ደፍሮ ኢትዮጵያ አይደለሁም ማለትም ሚዳዳው በርካታ ሰው አለ። 1983 የገለበጠው ያንን ነው። ኢትዮጵያዊነት የሚታፈርበት የምትሸማቀቁበት ሳይሆን እንደ አዲስ ሊኮራበት የሚችል ኮንሰፕት ሊሆን እንደሚችል ማሳየት የቻለ ኢትዮጵያ ከመሽቆልቆል ወደ ተመልሳ ወደ ሶሊድ አንድነቷም ልትመለስ እንደምትችል ኢትዮጵያዊነት ትልቅ ኮንሰፕት ነው። ኢትዮጵያዊነት የሚያኮራ ሐሳብ ነው። ያን የሚያኮራ ሐሳብ ግን ቋጥኝ ላይ ማቆም ያስፈልጋል፣ ጠንካራ መሰረት ላይ ማስቆም ያስፈልጋል በሚል በአዲስ መልኩ መንቀሳቀስ የተጀመረበትና በዛ ላይ ተመስርቶ ውጤት የተገኘበት ነው። የመጀመሪያው አቺቭመንት የግንቦት 20 አቺቭመንት የኢትዮጵያን ሀገራዊ ህልውና በማስቀጠል ረገድ ችግርና ፈተና ይፈጥሩ የነበሩ ሁለት መሰረታዊ ጉዳዮች የተፈቱበት ነው። የመጀመሪያው ብዙህነታችንን በወጉ የሚያስተናግድ ዴሞክራሲያዊ ስርዓት የሌለው መሆኑ እርስ በርስ ያባላን ኑሯል። ጠላቶች የሚደፍሩን ድንግል መሬት ስላለን አለ። ድንግል መሬት ይትማገራል። ጠላቶቻችን የሚደፍሩን በተለየ መልኩ አምላክ ጠላት ስለላከብን ወይም ማዕት ስለወረደብን አይደለም። ከምንም ነገር በላይ ጠላቶች ለመድፈር የሚያስችላቸው ውስጣችን ውስጥ ብዙህነታችን እንደ ድክመት ሊያስቆጥር የሚያስችል ሁኔታ ስለነበረ ነው። ስለዚህ አንዱ ባይተዋር በሆነበት አንደኛው ባለቤት በሚሆንበት አንዱ በይ ሌላኛው የበይ ተመልካች በሚሆንበት ሁኔታ ውስጥ የሚፈጠሩ ችግሮች ይነስም ይብዛም አንድ ነገር ህልውና አደጋ ላይ የሚጥሉ መሆናቸው በፍጹም የሚቀር አልነበረም። ስለዚህ እንደ ሀገር ህልውናችን ሊቀጥል ከሆነ ብዙነታችንን በወጉ ማስተናገድ የሚችል ስርዓት መፈጠር መቻል አለበት። አንድ ሁለተኛ ደረጃ ደግሞ ለተደጋጋሚ ጥቃት ያጋልጠን የነበረ ድህነት መፈታት መቻል አለበት ነው። የመጀመሪያው እንዳልኳችሁ ከማሽቆልቆል ወደ ሶሊድ መሰረት ላይ ያለ አንድነት የተመለስንበት ወቅት ነበረ ብሎ ማስቀመጥ ይቻላል። ሁለተኛ ድህነትን ከመፍታት አንጻር የሰራናቸው በርካታ ስራዎች አሉ። ያለፉት 25 ዓመታት ኢትዮጵያ ውስጥ 2 ዩኒቨርሲቲዎች ነበሩ። ወደ 41 ዩኒቨርሲቲዎች ደርሰዋል። 27 ሚሊዮን አካባቢ ከልጅ እስከ ጎረምሳ ድረስ ትምህርት ቤቶች ውስጥ አሉ። የኢትዮጵያ ህዝብ 1/3 የነስም ይብዛም ትምህርት ቤት ውስጥ ያለበት ሁኔታ መፍጠር ተችሏል። ካሁን በፊት ብዙ ምናልባት ከሰሜን ሸዋ የመጣችሁ ሰዎች ካላችሁ ሰሜን ሸዋ ብዙ የኢትዮጵያ መሪዎች የኢትዮጵያ ፖለቲከኞች የተፈጠሩበት አካባቢ ነው። ረጅም ጊዜ እዚህ ግባ የሚባል የመንገድ አገልግሎት የማያገኝ በጣም የተጎሳቆለ አካባቢ ነው። ሰሜን ሸዋን የጠቀስኩላችሁ ለስልጣንም እንደሚባለው ለመናገሻ ከተማው ቅርብ ስለሆነ ነው። ስለዚህ ለመናገሻ ከተማ እዛ ድረስ ቅርብ የሆነ አካባቢ ሳይቀር ምንም አይነት የመንገድ አገልግሎት ሳያገኝ የኖረበት አካባቢ ነው። ምንም አይነት የጤና አገልግሎት የጤና ሽፋን ሳያገኝ የኖረ አካባቢ ነው። ስለዚህ ከዛ አንጻር በማህበራዊ አገልግሎት ረገድ ጤና፣ መንገድ፣ በጤና ትምህርት የመሳሰሉት ነገሮች በስፋት ተስፋፍተዋል። ኢትዮጵያ ውስጥ ድህነትን መፍታት ዝም ብሎ በጸሎት የሚመጣ ነገር አይደለም። የተማረ ህዝብ ሳይኖርህ የተማረ ወጣት ሳይኖርህ የሚፈታ ምንም አይነት ድህነት የለም። ስለዚህ ከዛ አንጻር ጤንነቱ የተጠበቀ ትውልድ ከመፍጠር አንጻር በርካታ ስራዎች ተሰርተዋል ባለፉት 25 ዓመታት። በሶስተኛ ደረጃ ባለፉት 25 ዓመታት የተሰሩ ሰፋፊ ኢንፍራስትራክቸር ስራዎች አሉ። በነገራችን ላይ ቅድም ያልኳችሁ መንገዶች ሲሰሩ ብዙ ጊዜ እንዳው እንደ ቀልድ ይወራል። ኢህአዴግ
ትጥቅ ትግል ሲያደርግ የተከተላቸውን መንገዶች በሙሉ መንገድ አድርጓቸዋል። አሁን የመጀመሪያው መንገድ ከተንቤን አብያዴ በሰቆጣ በኩል ዋድላ ደላንታ ወሬመኑ ወሬሉ አድርጎ ዓለም ከተማ ነው የሚገባው። ካቤ ከለሚሚዳ ዓለም ከተማ መርሃቤቴ ነው። ከዛ ወደ አዲስ አበባ ይገባል እና ብዙዎች አሁን አንዳንድ ቅድም መረጣ ያነሳቸው አይነት ሽፍቶች አይ ሰው እንዳይሸፍት እኮ ነው ያለው። ሰው ለምን ይሸፍታል? መሸፈት ምክንያት ከሌለ ለምን ይሸፍታል? ሽፍትነት ለዘፈን ሲባል መሸፈት የለብንም። ጥራኝ ጫካው ጥራኝ ድሩ የሚብል ዘፈን ስላለ ዘፈኑ ጦም እንዳያድር ተብሎ መሸፈት የለብንም። መሸፈት ምክንያት ሲኖር መሸፈተው። ለማንኛውም ግን እነዛ መንገዶች በመጀመሪያ ኢህአዴግ የሰራቸው እነሱ መንገዶች ነው። ግን እነዚህ መንገዶች መስራት ዓላማው ምን ነበረ ነው? የመጀመሪያ ሀሜት የነበረው መንገዱ ሲሰራ ሱር ኮንስትራክሽን የሰራው አጋጣሚ የተደራጁ ጥቂት ካምፓኒዎች ውስጥ ስለነበረ እና ሙክት ሊያስወድድብን ነው የሚሉ ሰዎች ነበሩ በየቦታው። አሁን ብዙ ሰዎች ያማሩ ነበር ሙክት ሊወደድብን ነው። ግን ሙክት የሚወደደው ለማን ነው? ሙክት አላግባብ በትንሽ ገንዘብ ይገዛ ለነበረ ሰውዬ ይወደድበት ይሆናል። ሙክቱን ያላግባብ ይሸጥ ለነበረው ገበሬ ግን ተጨማሪ ገበያ ያገኛል ማለት ነው። ሰው መንገድ በተሰራ ቁጥር ገበሬዎች ያላቸውን ምርት በተሻለ ዋጋ የሚሸጡበት እድል ያገኛሉ ማለት ነው። ሌላ ነገር የለውም። የገሌ ገበሬ የሚባል ነገር የለውም። በአገር ደረጃ ፍትሃዊነት የተሞላበት እድገት ማስመዝገብ ካለበት መንገድ ትልቅ ሚና ይጫወታል። አገሪቱ ከዳር እስከ ዳር በመንገድ መተሳሰር መቻል አለባት። ስለዚህ ከኢንፍራስትራክቸር አንጻር የተሰሩት ስራዎች እጅግ የሚያስገርሙ ስራዎች ናቸው። አንዳንድ አካባቢዎች መንግስት ለምን አስቦ ሰራው ምን ጥቅም አገኝበታለሁ ብሎ ይላል። ግን ድሮ ሩቅ ቦታ የመጣ ሰው አውሬ የመጣብኝ ከዚህ አካባቢ አውሬዎች ናቸው እዚህ አካባቢ የሚኖሩ ሰዎች እንደዚህ ናቸው የሚል ወሬ ይወራ የነበረው መንገድ ስላልነበረ ነው። አንድ ፈርሃን የሚባል ጓደኛ ላይ ሶማሌ ነው። መንገድ በመስራት እኮ በቀላሉ ሌላውን ተው ሌላ ሀብት ባይኖር መንገድ በመስራት እኮ እርስ በርስ መከባበር እንኳን ባንችል ጥርጣሬ ይቆማል አለኝ። ምክንያቱም ድሮ ሩቅ አገር ስም አልጠቅስም እዚህ አካባቢ የነበሩ ሰዎች አውሬዎች ይመስሉ ነበር አለ ልጅ ሆኜ ሳለ። አሁን መንገድ ሰርቶ ተንጠላጥለው ይመጣሉ መኪና ላይ እና ከዚህ ሀገር መጣው ሲሉኝ ከዚህ ሀገርም ሰው ይመጣል እንደ ይል ነበር። አሁን ኢንፌክት ገዢዎች እርስ በርሳችን እንዳንተማመን እርስ በርስ እንድንጠራጠር ያደረጉበት መንገድ ስንፍናቸው እንደተጠበቀ ሆኖ ብልግናቸው እንደተጠበቀ ሆኖ በርካታ መጥፎ ስራቸው እንደተጠበቀ ሆኖ መንገድ ባለመስራት ወንድሞች እርስ በርስ ሳንቀራረብ እርስ በርስ ወንድሞችና እህቶች ሳንቀራረብ አንድ ስርዓት ሳንፈጥር አንድ ነገር ሳንሰራ አንድ ቆያ ያርኩት ስለ ኢንፍራስትራክቸር መዘርጋት ግንቦታ ያመጣቸው ትሩፋቶች አሉ። ቀደም ያነሳኋቸው በጥቅሉ ያነሳኋቸው አሉ። ለአራተኛ መነሳት ያለበት ቀደም እንዳልኳችሁ ብዙነትን በወጉ ማስተናገድ የማይችል ስርዓት ካለ ኢትዮጵያ ሁሉ ጊዜም እንደተጠቃች የኢትዮጵያ እና የሶማሊያ ጦርነት ይባላል 1956 1969 70 የተደረገ በ1969 70 በኢትዮጵያ ሶማሊያ ጦርነት ወቅት ከዚያድ ባሬ ወገን የተሰለፉ በርካቶች ነበሩ። WSLF ይባል ዌስተርን ሶማሊያ ሊበሬሽን ፍሮንት ሶማሌዎች ያሉበት ግን ኢትዮጵያ ውስጥ ኢትዮጵያዊ ሆነው ከመቆጠር ይልቅ የሚሰደቡ የሚወገዙ መሬታቸው ካልሆነ በስተቀር ማንነታቸው ያን ያክል እዚህ ግባ የሚባል ትርጉም የሌለው ህዝቦች ነበሩ። ስለዚህ የነሱ ይብዛም ማንነታቸው ባልተከበረበት ሀገር ውስጥ ባዕድ ሆነው በሚቆጠሩበት ባይታወር ሆነው በሚቆጠሩበት ሀገር ውስጥ እንደ ጠላት ሲመጣ ጠላት ጋር ቢያብሩ የሚያስገርም አይደለም። እነሱ ብቻ አልነበሩ። የባሌ ኦሮሞዎች በጭሰኝነት የተሰቃዩት ሳይበቃ በተደጋጋሚ ማንነታቸው ጋር በተያያዘ ብዙ ችግር ገጥማቸው ስለነበረ ከነመሪዎቻቸው የዚያድ ባሬ ደጋፊዎች ነበሩ። ከዚያድ ባሬ ጋር አብረው የኢትዮጵያን ሰራዊት ወቅተው ነበር። 1969 እና 1989 የ20 ዓመት ልዩነት ነው። 1990 ግን WSLF ሆኖ ዚያድ ባሬን ደግፈው ኢትዮጵያን የወጉ ሶማሌዎች ያኔ ኢትዮጵያን የወጉ የባሌ ኦሮሞዎች 1990 ኢትዮ ኤርትራ ጦርነት ሲከፈት ኢትዮጵያ ሳይድ ሆነው የኢትዮጵያ ሀገራችንን ሉዓላዊነት እናስከብራለን ብለው ተዋግተዋል። በ20 ዓመት ጊዜ ውስጥ የተለወጠው ነገር ምንድነው? 20 ዓመት አይደለም ከ83 በኋላ የተፈጠረ እውነታ ነው። ቢኮዝ ማንነትን ያከበረ ማንነትን ትርጉም በሰጠ መልኩ ያስተናገደ ሀገር ውስጥ እንደ ዜጋ መቆጠር እስከተቻለ ድረስ ለዛ ሀገር
ህልውና ለዛ ሀገር ቀጣይነት የማታገልበት ምክንያት አይኖርም። እንደ ሀገር አብረን ልንቆይ የምንችለው እንደ ህዝቦች ተከባብረን ልንቀጥል የምንችለው ብዙነታችንን ማስተናገድ የሚያስችል ስርዓት ሲፈጠር ነው። ዲሞክራሲያዊ ስርዓት ያ ህዝብ ብዙነትን የሚያስተናግድ ዳይቨርሲቲን በወጉ የሚያስተናግድ ስርዓት ከመፍጠር አንጻር ግንቦት 20 ሲሪየስ ስራዎች ተሰርተውበታል። ከዛ አንጻር ኢትዮጵያ ሞር ሶሊድ ነው። ኢትዮ ሶማሌ መጣቸው ወንድሞች አላችሁ እህቶች አላችሁ ፎር ግራንትድ ይወሰድ የነበረ የት ይደርሳሉ የሚባል የነበረ ነገር የት ይደርሳሉ የሚባል ነገር አለ። ማንነታችን በተከበረበት ሁኔታ ሁላችንም ሀገራችን ቅድም እንዳልኳችሁ ኢትዮጵያዊነት ትልቅ ኮንሰፕት ነው። ድሮ ጠላት ነጭ ሽመክተን አውሮፓውያንን አሸንፈን የሚባለው ነገር በሀሳብ ደረጃ ዲፕረስድ የሆኑ ጥቁሮችን ሲያነቃቃ የነበረ ኮንሰፕት ነው። ግን ያ ኮንሰፕት በግድ ሰው ላይ የምትገተው አይደለም። ሰው አክብሮት የሚመጣ ኮንሰፕት መሆን መቻል አለበት። ሰው አክብሮት ወዶት የሚመጣ ከሌላው ዓለምም ጭምር እንደ ኢየሩሳሌም ልሳለም ብሎ የሚመጣው ኮንሰፕት መሆን መቻል ያ እንዲሆን ይህ ሀገር በማንነቱ የሚኮራ ህዝብ ሊኖረው ይገባል። ማንነቱ ዕዳ የሚሆንበት ሳይሆን ማንነቱ የሚኮራ ህዝብ። ስለዚህ ከዛ አንጻር ግንቦት ያመጣቸው ሲሪየስ የሆኑ ለውጦች አሉ። ግንቦት ማህበራዊ ልማት፣ ኢንፍራስትራክቸር፣ ብዙነትን የሚያስተናግድ ዴሞክራሲያዊ ስርዓት ብለናል። ከማሽቆልቆል ወደ ሶሊድ አንድነት የመጣ ስርዓት ፈጥሯል ብለናል። ድህነትን ከመቅረፍ አንጻር ደግሞ ግንቦት 20 ሲሪየስ ውጤቶች ተመዝግበውበታል። በነገራችን ላይ በወርልድ ባንክ ግምት በ1992 ዓመተ ምህረት ነው ቤዝ ላይ ነው 1992 ዓመተ ምህረት ከኢትዮጵያ ህዝብ ውስጥ 52% ያክሉ 51% ያክሉ ከድህነት ወለል በታች ይኖር ነበር። ከዛ በኋላ በተደረጉ እንቅስቃሴዎች ከግማሽ በታች ቀንሶ አሁን ወደ 20% አካባቢ ነው ከድህነት ወለል በታች። 20% ቀላል ህዝብ አይደለም። በነገራችን ላይ 20 ሚሊዮን ህዝብ ማለት አሁን ቢሆን ብዙ ሲሪየስ ስራ ይጠይቀናል። ግን በብዙ ሀገሮች የሱዳን ግማሽ ህዝብ የሱዳን ህዝብ ሙሉ ከድህነት ወጥቷል። ኢትዮጵያ ውስጥ ሙሉ የሱዳን ህዝብ ብዙ የአፍሪካ ሀገሮች አንጻር ስታዩት የ10 አፍሪካ ሀገሮች ተሰብስቦ ማለት ነው። ከአረብ ሀገሮች አንጻር ስታዩት የነዳጁን ቀንሳችሁ አብዛኞቹ የአረብ ሀገሮች ህዝብ ባለፉት 20 ዓመታት ጊዜ ውስጥ ከድህነት ነፃ እንዲወጣ ማድረግ ተችሏል ማለት ነው። ኢትዮጵያ ግን ትልቅ ሀገር ነው፣ ብዙ ህዝብ ነው ያለው፣ ረዥም ጊዜ በድህነት የቆየ ህዝብ ነው። ስለዚህ ድህነትን ከመቅረፍ አንጻር ሲሪየስ ስራዎች ተሰርተው ውጤት ተገኝቷል። ግን የሚቀሩ ሚሊዮን ስራዎች አሉ፣ በጣም የሚቀሩ ስራዎች አሉ። ስለዚህ እነዚህ ከሞላ ጎደል ግንቦት 20 ያመጣቸው ትሩፋቶች ናቸው ብለን ማስቀመጥ እንችላለን። ግን ግንቦት 20 አቶ መላኩ ቅድም አንስቶት ነበረ፣ መንገድ ሁሉ አልጋ ባልጋ አይደለም፣ ሲሪየስ ችግር አለ። ዲሞክራሲያችን ከማጎልበት አንጻር የሚቀረም በርካታ ነገር አለ። እዚሁ እየኖራችሁ ጀርመን በጣም ሶሊድ የሆነ የዲሞክራቲክ ኤክስፒሪየንስ ያለው ሀገር ነው። ያው እሱም ረዥም ጊዜ አይደለም፣ ያው የ60 ዓመት ታሪክ ነው። የጀርመንም ቢሆን ከ60 ዓመት በፊት የነበረ ጀርመን እጅግ ችግር የነበረበት ልዩነትን ማያስተናግድ ልዩነት የመጠፋፊያ ምክንያት አድርጎ የሚወስድ ጀርመን የነበረው ግን ተቀይሯል። ባህል ረዥም ጊዜ የቆየንበት ባህል አለ። ቤት ውስጥ ሚስት ጠንከር ያለ አቋም ብትወስድ በጥፊ ካላጠናገርኩ የሚል ባል ባለበት አገር ውስጥ ልጆች ቢናገሩ አጥፍተዋል ተብሎ የሚቆነጠጡበት ሀገር ውስጥ ድንገት ያ ሰውዬ ዴሞክራሲያዊ ስርዓት ተፈጥሯልና ባለስልጣን ሆነሃል ብትሉት ያው እንደ ባል ነው አክት የሚያደርገው፣ እንደ ቤት ውስጥ እንዳለው አክት፣ ምንም ጥያቄ የለውም። ልጆች ሲያይ ሁሉንም ነገር እንደዛ ነው የሚያደርገው። ባህላችንም ስቲል ሲሪየስሊ መታየት አለበት። የራስን ማንነት ማክበር የሌላውን መናቅ አድርጎ የሚቆጥር አሁንም አለ። በነገራችን ላይ ሲሪየስ ችግሮች ካሉብን ችግሮች ዲሞክራሲያዊ ስርዓት ከመገንባት አንጻር ካሉብን ችግሮች አንዱ ማንነትን ማክበር የማንነትን ማስከበር ኢሹ ሌላውን አንታጎናይዝ የማድረግ ጉዳይ አድርጎ የሚቆጥር አሁን ብዙ ጊዜ ሲደጋገም ምናልባት ሊከብድ ካልሆነ በስተቀር የትምክት የኛ ካልሆነ በስተቀር እኛ ካላልነው በስተቀር እኛ ያልነው ካልሆነ በስተቀር እናንተ የምትሉት ስህተት ነው የሚል አስተሳሰብ በስፋት የሚንጸባረቅባቸው ሁኔታዎች አሉ። ለእኛ ከኛ የበለጠ ማንም አይቆምም በሚል ግን ደግሞ ጠባብ ቡድናዊ ፍላጎትን ለማስገኘት በሚደረግ ጥረት ደግሞ ብዙ የሚፈጠሩ ችግሮች አሉ። ስለዚህ በሂደት የምንማረው ነገር ነው። ዋናው ነገር ኢትዮጵያ የምትባል የጋራ ፕሮጀክት አለችን።
ያቺ የጋራ ፕሮጀክት ያቺ የጋራ ሀሳብ በተገኘው አጋጣሚ በሙሉ ልዩነቶቻችንን አቻችለን አንዳንዱ ራሱን እንደ ተለየ ባለቤት ሌላውን እንደ ባይተዋር የሚቆጥርበት ሁኔታ ካለ እንተው እያልን ግን በጋራ ባለቤትነት መንፈስ ማጠናከር መቀጠል ይኖርብናል። ድህነትን ከመፍታት አንጻር እንዳልኳችሁ አሁንም 20 ሚሊዮን ህዝብ ግማሽ የሱዳን ህዝብ ማለት ነው፣ ግማሽ የኬንያ ህዝብ ማለት ነው ከድህነት ወለል በታች ይኖራል። በጣም አስከፊ ድህነት ውስጥ ኢትዮጵያ ውስጥ ግን ላይት አት ዘ ኤንድ ኦፍ ዘ ተነል እንደሚሉት በመጨረሻው ጫፍ ላይ አሁን ተስፋ ይታያል። ሰዎች አሁን ወጣቶቻችን ህልማቸው የኑሮ ግንዛቤያቸው ከመሰረቱ ተቀይሯል። ኢትዮጵያ ውስጥ ትልቁ ለውጥ ኢትዮጵያ ውስጥ አሃዙ አይደለም፣ መለወጥ እንደሚችል የሚያምን ህዝብ ሲግኒፊካንትሊ ህዝባችን መለወጥ እንደሚችል የሚያምን መሆኑ ነው ትልቁ ለውጥ። አሁን የሰዓት እላፊ ኢሹ የለበትም። በቀይ ሽብር በብሔራዊ ውትድርና ታፍኖ የወሰድ እንደዚህ አይነት ስጋት የለበትም። አሁን አንዳንዱ የሚያሰጋው አንዳንዱ በአቋራጭ መክበር ይፈልጋል። እንትኑ ዙሩ ይበዛበታል። አሁን እንደ በቀለ ሞላ በእንቁላል ንግድ ጀምሬ እዚህ ደርሼ ምናምን ትንሽ ያሰለቸዋል። ከዛ አንጻር ቶሎ መፍጠን ይፈልጋል። ግን የመክበር ፍላጎት በእያንዳንዱ ኢትዮጵያዊ ጓዳ ውስጥ ገብቷል። ተስፋ ትልቅ ነገር ነው። ትልቅ ሀብታችን ይሄ ነው። እያንዳንዱ ወጣት መክበር ነው የሚፈልገው። ሞትን አቮይድ ለማድረግ አይደለም የሚሮጠው፣ ለመክበር ነው። ኢቭን በጣም በሚያሳዝንም ምናልባት በሚያሳፍርም መልኩ በስደት አላግባብ በስደትም ጭምር በየሚድል ኢስቱ የሚንከራተተውን ወጣት ከድህነት ለመክበር በሚደረግ እንቅስቃሴ ነው፣ ከሞት ለማምለጥ የሚደረግ ጥረት አይደለም። ከዛ አንጻር የታዩት ለውጦች ሲሪየስ ናቸው፣ ግን ችግሮች አሉበት። 20 ሚሊዮን ህዝብ አሁን ወደ ድርቅ መጣለሁ አሁን ገባለሁ 20 ሚሊዮን ህዝብ ከድህነት ወለል በታች ነው። ይሄ ሲሪየስ ችግር ነው። ቀደም የተነሳው ሙስና፣ ኪራይ ሰብሳቢነት የምንለው እኛ ኪራይ ሰብሳቢነት ኢኮኖሚክ ኮንሰፕት ነው። ትንሽ ይውሰበሰባል ብሶ ስለሚደጋግም አንዳንዴ ዋናው በአቋራጭ መክበር ፍላጎት ማለት ነው፣ ሌላ ነገር የለውም። የተቋማትን አቅም ለግል ጥቅም ለማዋል የሚደረግ ጥረት ማለት ነው። የመንግስት ባለስልጣን ጋር በመሻረክ ለመክበር የሚደረግ ጥረት ሊሆን ይችላል። ያልሰሩትን ስራ ላይ ተመስርቶ ለመክበር የሚደረግ ጥረት ሊሆን ይችላል። ሲሪየስ ችግሮች ናቸው። ግራንድ ኮራፕሽን በሚባለው ደረጃ ሲሪየስ ችግር የለብንም ነው የምንለው። በናይጄሪያ ትንሽ አቀለለው መላኩ ትንሽ በናይጄሪያ በኬንያ ደረጃ ሁሉ ቀልበስ አደረገው እንጂ ናይጄሪያና ኬንያ አይደለም መወዳደሪያችን መሆን ያለበት። ፈሪሃ እግዚአብሔር ሊኖር የሚገባ ከሆነ አንድ ነገር ያልፈራም፣ ግን ተወሰነ ዳፈራለሁ በሚባል አይገለጽም። ንጹህ መሆን መቻል አለብን። ከዚህ አንጻር የሚሰሩ ስራዎች አሉ፣ መሰራት ያለባቸው ስራዎች አሉ። ሌላው ያልተሻገርነው ችግር ከዲሞክራሲ ከድህነት እና ከመልካም አስተዳደር ከእንትን አንጻር አቀርብላቸው የመልካም አስተዳደር ነው። የህዝብ አገልጋይነት ስሜት በስፋት የመዳከም ሁኔታ ይስተዋላል። ኢህአዴግ እንደ መንግስት በተደጋጋሚ ቃል የገባቸው ነገሮች አሉ። ይህን ሀገር መቀየር ካለበት ህዝቡ የኔ ነው የሚለው ቤት መመስረት መቻል አለበት። ምንም ጥያቄ የለውም። ያንን ባላደረግንበት ሁኔታ ተወደደም ተጠላም ይችን ሀገር መልሰን ወደ ሌላ ጣጣ ውስጥ ለመከተል ህዝብ ተገልጋይ ሆኖ የመንግስት የስራ ኃላፊ አገልጋይ የሚሆንበት ሁኔታ ሲሪየስሊ መፈጠር መቻል አለበት። ከዛ አንጻር ብዙ የሚቀሩ ነገሮች አሉ። ግን ግንቦት 20 ጌም ቼንጀር ነበረ። የስርዓት የአስተሳሰብ ለውጥ ያመጣ እለት ነበረ። ከዛ አንጻር ነው የግንቦት 20 መከበር ለየት ያለ ትርጉም መስጠት ያለብን። እንዳልኳችሁ ችግሮች ማለት አይደለም፣ ሚሊዮን ችግሮች አሉ። ከባህላችን ይጀምራል፣ ከአስተሳሰባችን ይጀምራል። ድምጸት ከቶን ይጀምራል። እንዴ ነገሌም ይላል እሱ መብት ማክበር የራሳችን ብቻ ነው። የሌሎችንም የመቃወም የተለየ አቋም የመያዝ መብትንም ጭምር ሪኮግናይዝ ማድረግ ይጠይቃል። ብዙ ጊዜ ቃርቃር እያለን መስማት ይኖርብናል ወይ ነው አንዳንድ ሰዎች የሚሉትን ነገር የተለየ ነገር ሲሉ ቃርቃር እያለን እንዲሆን ለመስማት ግዴታን ሰዎች ላይ ጭናል ዲሞክራሲ። ከዛ አንጻር ብዙ መሰራት ያለባቸው ስራዎች ይኖራሉ፣ ጎደሎች አሉ። ግን ግንቦት 20 ኤሴንሻሊ የስርዓት ለውጥ አምጥቷል። ይችን ሀገር በተደላደለ የአንድነት የልማት የእድገት መሰረት ላይ ማስቀመጥ የሚያስችል ውጤት አምጥቷል ነው። በሁለተኛ ደረጃ ከድርቅ ጋር በተያያዘ የተነሳው ነገር አለ። ድርቅ ኢትዮጵያ ውስጥ ኤልኒኖ ክስተት ነው። ያው ድሮ በየ10 ዓመቱ ይከሰት ነበር። አሁን
ኦልሞስት በየ3 ዓመቱ ይከሰታል ነው የሚሉት። ግን ኢትዮጵያ ውስጥ ከ40-50% በላይ አካባቢ ያጠቃ ድርቅ ነው የነበረው በዚህ ዓመት ባለፉት አክሲዮን 2 ዓመት ተኩል ማለት ነው። ግን ይህን ድርቅ መቋቋም እንዴት ቻልን ነው አሁን ብዙ እውነት መነጋገር ስላለብን ብዙ ጊዜ ትንሽም ቢሆን እርዳታ ስጡኝ ብለህ ማለት ባልክበት ሁኔታ ብዙ ጊዜ ፉከራ አያዋጣም፣ ጥሩ አይደለም። መለስ በባዶ ሆድ ላይ ተመስርቶ ፉከራ የሚለዋል ጂንጎይዝም with an empty stomach ነው የሚለው። የተራበ ሰው ፉከራ አያምርበትም በፈለጋችሁት ስሌት። ውሻ ነው ምንድነው መቀመጫው ላይ ቁስል ያለው ውሻ መጮህ ከብዷል በጣም። ከዛ አንፃር ስለሚከብድ ካልሆነ በስተቀር በአሁኑ ሰዓት እዚች ግባ የምትባል እርዳታ ከማንም ሳያገኝ ነው የኢትዮጵያ መንግስት ብቻውን ዜጎቹን እርዳታ ይባላል። ምክንያቱም ዜጎች መብታቸው ነው። ከአንድ ቦታ ግዢ አንደኛ ልማት አስመዘገብናቸው የምንላቸው ልማቶች ሰፊ ውጤቶች አምጥተዋል። ተጨማሪ ሚላስ የሚቆረጠም ያለው ገበሬ ፈጥረናል። ድርቅ ድንገት መጥቶ ከጨዋታዎች የሚያስወጣው ገበሬ አይደለም ያለው። ተጨማሪ ጥሪት ማፍራት የቻለ ገበሬ ተፈጥሯል። ሁለተኛ ተጨማሪ ጥሪት መፍጠር ያልቻለ ገበሬም ጭምር ደፍሮ የማይገባባቸው ሴክተሮች አሉ። ለምሳሌ መስኖ ውስጥ ግባ ካልከው በመስኖ ነው ቢለው አንዳንዱ አካባቢ አመት ዝናብ እጥረት የሚገጥምበት ቦታ አለ። ባንኪሙን የጎበኘውን የእንትን አካባቢ አይታችሁ ከሆነ ዙዋይ ዱግዳ የሚባል አካባቢ አንዳንዴ ሊያሳዝናችሁ ይችላል። እዚች ከ5 ኪሎ ሜትር ርቀት ላይ መንግስት በሰራቸው የመስኖ ስራዎች ገበሬዎች በአመት 3-4 ጊዜ ያመርታሉ። 5 ኪሎ ሜትር ወይ ግን ረሃብ አለ። ኢን ወይ የማስፋፋት አቅማችንን ፉሊ መጠቀም አለመቻላችን የፈጠረው ነገር ነው። ይሄ ጥያቄ ነው። ግን መንግስት እያንዳንዱ ገበሬ ተጨማሪ ጥሪት እንዲፈጥር የሚያስችሉ ስራዎች ሰርቷል ብቻ ሳይሆን ያን መፍጠር በማይችልባቸው አካባቢዎች ደፍረው አንዳንድ ፕሮጀክቶች ውስጥ እንዲሳተፉ ምን አይነት ስራዎችን ሰርቷል? ለምሳሌ ፕሮዳክቲቭ ሴፍቲ ኔት ፕሮግራም ይባላል። ፕሮዳክቲቭ ሴፍቲ ኔት ፕሮግራም ቃሉ ራሱ እንደሚያሳየው ሰዎች ደፍረው የመስኖ አገልግሎት፣ ተፈጥሮ ጥበቃ የሚባሉ ስራዎች ውስጥ አይገቡም። አዋጭ ስላሉ ገበሬ ሪስክ አቨርስ ነው። ፔዛንት ሲያየው እዛ አይነቱ ልፋት ውስጥ ለምን ገባ ነው ይላል። ስለዚህ ያንን እንዲደፍር ከተፈለገ ሴፍቲ ኔት ያስፈልገዋል። ከስር አንጥፈህ ቢያንስ በወር የሚያስፈልገውን የካሎሪ መጠን ይሄን ማግኘት ትችላለህ ብለህ ደፍሮ እንዲገባ ታደርጋለህ። ይሄ ከዚህ ስራ አንጻር በሚሊዮን የሚቆጠር ገበሬ በእንደዚህ አይነት ፕሮግራም ተጠቃሚ ሆኖ ከችግር ራሱ ነፃ የሚያወጣበት ሁኔታ ተፈጥሯል። በሶስተኛ ደረጃ መንግስት ትርፍ ከሚመረትባቸው አካባቢዎች ፍሎር ፕራይስ አለ የሚያስቀምጠው። ስንዴ በኤክስቴንሽን ፕሮግራም ምክንያት ስንዴ በጣም ከተመረተ ዋጋው እንዳይወድቅ መንግስት ወለል ያስቀምጣል። ከዚህ በታች ዋጋ እንዳይወርድ ግዢ ይፈጽማል። ሀገሪቱ በአጠቃላይ ብዙ አካባቢዎች ውስጥ መንግስት በስፋት መጋዘኖች ሰርቶ ከገበሬ እህል በመሸመት የመጠባበቂያ እህል ክምችት ማጠራቀም ችሏል። የመጠባበቂያ እህል ክምችት በመኖሩ ምክንያት ድርቅ ሲፈጠር ከመጠባበቂያ እህል ክምችት በቀላሉ ወደ ተጎዱ አካባቢዎች በመላክ ድርቁን መቋቋም ተችሏል። ፈረንጆቹ ሬዚሊየንስ የሚሉት ሾክን ተመልሶ አብዞር ማድረግ የሚያስችል አቅም ከመፍጠር አንጻር በውሃ አቅርቦት በመሳሰሉት ጉዳዮች ሰፋፊ ስራዎች ተሰርተዋል። በጣም በስፋት የተጎዱት አካባቢዎች ሶማሌ ክልል፣ አፋር ክልል፣ አማራ፣ ምስራቅ አማራ፣ ትግራይ፣ ደቡባዊ ምስራቅ ትግራይና ምስራቅ ትግራይ፣ ጎጃም ኖሮ ማያቅ ችግር ጎጃም ለመጀመሪያ ጊዜ አፌክትድ የሆነው በዚህ ዓመት ባለፉት 1 ዓመት ተኩል ነው። ስለዚህ አካባቢዎች መድረስ የሚያስችል ስራ ከመስራት አንጻር መንግስት ትልቅ ጥረት አድርጓል። በነገራችን ላይ WFP የሚባል ድርጅት አለ። WFP ችግር የለብን። WFP በእኛ እምነት ከ1 ዓመት በፊት ሙሉ በሙሉ የእርዳታ ስራ ማቆም ነበረበት። አብዛኛው ገበሬዎችን መደገፍ ስራ ላይ ቢሰማራ የሚል እንጀራቸው ነው። ብዙዎቹ የዩኤን ድርጅቶች እርዳታ መስጠት እንጀራቸው ነው። አሁን ቁጥር ሲጠሩ ከሰማችሁ አንዳንዱ 20 ሚሊዮን ተረጃ አለ ይላል። ምክንያቱም በዛ ነው እህል የሚሰበሰቡ። አሁን የሚከብዳችሁ ቅድም ያልኳችሁ ነገር አለ። ቁስል አለ። ይነስ የሚብዛም እርዳታ እንፈልጋለን። ምክንያቱም ቻሌንጁ ቅድም ያልኳችሁ ልማቱን ማስቆም ነው። ህዳሴ ግድብን ማስቆም ነው። ማስቆም ትችላለህ፣ ችግር የለውም ህዝባችን ከሚሞት ብለን። ግን ወገኑ እነሱ የሚያግዙን ከሆነና ህዳሴ ግድብን ማስቀጠል ምንችል ከሆነ ዳቱ ቪዛ አይሲንግ ኦን ዘ ኬክ ችግር የለውም። በዛ ሁሉ መሃል የእኛን የመጠባበቂያ እህል ክምችት
50% ሶማሌ ክልል ሲቲ ዞን ሽኔሌ እንቅስቃሴዎች ማድረግ የነበረበት WFP ነው በስምምነታችን መሰረት ግን አልቻለም። አብዛኛውን እህል WFP ነው። አሁን በርካታ ኩንታል አለ ያልመለሰልን። ይህን ግን አታወራም። አሁን አደባባይ ወጥተህ WFP እኮ እኔ ነኝ እንትን ያልኩት አይባልም። 2 ዓመት ተኩል የቆየን ክራይሲስ መቋቋም የሚያስችል አቅም የተፈጠረው ቢኮዝ ባለፉት 25 ዓመታት በተሰሩ ስራዎች ነው። በተለይ ባለፉት 15 ዓመታት በተሰሩ ጠንካራ ስራዎች ነው። አሜሪካኖቹ ጋር አሁን አሜሪካኖቹ ጀነረስ ናቸው ከሌሎቹ ጋር ሲነጻጸር። ግን አሜሪካኖቹ በዶላር ነው የሚያሰሉት። ዶላሩን ቢሰጡን እነሱ የሚሉትን 10 እጥፍ ስንዴ መግዛት እንችላለን። በኩንታል ንገሩን እንላቸዋለን ሁሉ ጊዜ የሰጡትን ስንዴ። አቶ እነሱም ገበሬዎቻቸው መደጎም ስለሚፈልጉ የኢትዮጵያ ድርቅ ተከሰተ በተባለ ቁጥር ደስታውን አይችሉትም። አሜሪካኖቹ ፖርክ ባረል ማንኛውም ኮንግረስማን ሞንታና ያለ ስንዴ ቶሎ እንዲሸጥለት ይፈልጋል። እርዳታ አለ ከተባለ ኢሚዲየትሊ ሩጫ ነው የሚጀምረው። አይነግሩንም። አሁን አንድ $150 ሚሊዮን ካሏችሁ በ$150 ሚሊዮን እነሱ የሰጡንን ስንዴ 10 እጥፍ መግዛት እንችላለን ኢትዮጵያ ውስጥ። ግን አሁን እነሱ በሰው ገንዘብ አትከራከርም። በዚህ መልኩ ካልሰጣችሁን ይሄ ካልሆነ ምናምን እንደዛ አይቻልም። ግን የኢትዮጵያ መንግስት እና ህዝብ ባለፉት 10 ምናምን ዓመታት 20 ዓመታት የሰሯቸው ስራዎች ድርቁን ከመቋቋም አንፃር ትልቅ ውጤት አምጥተዋል። ውሃ አካባቢዎች አሁን ቅድም ያልኳችሁ ሽኔሌ ምናምን አካባቢ አፋር ክልል ውሃ በብዛት የተሰሩ ስራዎች አሉ። አሁን እሱን ወደ ስራ ከማስገባት ጋር በተያያዘ ትንሽ የመዘግየት ነገር ስለነበረ ካልሆነ በስተቀር አሁን በሂደት ደግሞ ይህንን የመቋቋም አቅማችን የበለጠ የሚጠናከርበት እንደዚህ አይነቱ ዜና ሂስትሪ የሚሆንበት ሁኔታ መፈጠሩ አይቀርም። ከሪስፖንስ አንፃር እስካሁን የተሰራ ስራ በጣም የሚያኮራ ስራ ነው። ያው ነጮቹ በቀደም ኢስታንቡልም ጠርተውን ነበር። እባካችሁን ሰው እናንተ ጥረት እያደነቀ ግን ልመና ቢጤ ብትሉ ግን እርዱን ብትሉ እርዱን ምንድነው? ኦፍ ኮርስ ብለናል፣ ጠይቀናል። ግን ብዙ ሰው የሚፈልገው የማቀቁ ልጆች ከሌሉ በስተቀር ብር መሰብሰብ አይችሉም። እድለኞች ነን፣ እንደዚህ አይነት ልጆች የሉንም። ግፋቢል አንድ ፕሮጀክት እናቆማለን ነው ህዳሴ ግድብም ጋር ደርሰው ቅድም ያለው 16 ቢሊዮን መንግስት ሲመድብ ፕሮጀክት ማስቆም ካለብን እናስቆማለን ነው። አንድም ሰው በረሃብ መሞት የለበትም። ያ አቋም አሁንም ያለ ነው። በነገራችን ላይ አሁን ያለው የክረምት ሁኔታ የተሻለ ነው። ቢያንስ ከብቶቻችን ማለቅ ያቆማሉ። እሱ ነው አሁን ትልቅ ያው ምግብ በተለይ ድርቅ ተጎድቶ የነበረው አካባቢዎች ላይ ምግብ እስኪደርስ ትንሽ ጊዜ ይወስዳል። ድንች የሚመረትባቸው አካባቢ ቶሎ ሊደርስ ይችላል፣ ችግር የለውም። ግን አብዛኛው ሰብል እስኪደርስ ከህዳር ድረስ አሁንም ቢሆን በመንግስትና በተወሰኑ አጋዦቻችን ጥረት የሆነ ስራ መሰራቱ መቀጠል የሚኖርበት ነው የሚሆነው። በመጨረሻ ስለ ህዳሴ ግድብ ነው ማለት። ህዳሴ ግድብ ቅድም አቶ መላኩ ያለውን መድገም አልፈልግም። ህዳሴ ግድብ ዝም ብሎ ግድብ አይደለም። ህዳሴ ግድብ ጥቂት ነገሮች ብቻ ናቸው። ኢትዮጵያዊ ከነብዙ ግሳንግሱ ከነብዙ ማንነቱ ከነብዙ ቋንቋው ከነብዙ ፖለቲካል ፐርሱዌሽኑ አንድ ቋንቋ ሊናገርባቸው የሚችልባቸው ጉዳዮች ጥቂት ናቸው። የመጀመሪያው ኢትዮጵያ ሀገራዊ ህልውናን የሚመለከት ነው። እሱ ምንም ጥያቄ የለውም፣ ሁላችንም የሚስማማበት ነው። ፈለገ አይን ላይ የማይተያዩ ሰዎችም ሳይቀር ኢትዮጵያን ህልውና የሚመለከት ክሊር ቋንቋ መናገር መቻል አለባቸው። ህዳሴ ግድብ እንደዚህ አይነቱን እድል ያገኘ ሌላ ግድብ ነው። ዝም ብሎ ግድብ አይደለም፣ ዝም ብሎ የኮንክሪት ክምር አይደለም። ኢትስ አን አይዲያ bringing people together። ሁሉም ኢትዮጵያዊ አሁን እዚህ ያላችሁ በብዙ ጉዳዮች ላይ አንድ አይነት አስተሳሰብ ላይኖራችሁ ይችላል። ግን ህዳሴ ግድብ እንደ ኢትዮጵያውያን ተሰብስበን ድህነትን መፍታት ብቻ ሳይሆን ሞኑመንታል የሆነ 3000 ዘመን ሙሉ አለን የምንለውን ታላቅ ታሪክ መልሰን መስራት እንደምንችል እንደገና ማሳየት የጀመርንበት ትልቅ ፊት ነው። ከዛ አንፃር እስካሁን የተሰራ ስራ የህዝቡ እንቅስቃሴ ነው፣ የሚያኮራ እንቅስቃሴ ነው። መንግስት ጀምሮታል፣ ያልቃል፣ ምንም የሚያጠራጠር ነገር የለውም። ቀደም የተባለው በዲፕሎማሲ ያለን ጉልበት ጨምሮልናል። በቅርቡ ሳሜህ ሹክሪ የውጭ ጉዳይ ሚኒስትር የግብጽ ያው እንደ ሰጎን አንገታችንን ለምን ቀብራለን አለ። እውነት ነው፣ በቃ ተሰርቷል። ብዙ ጊዜ ግብጽ ፈርዖኖች ናቸው፣ የሆነ ነገር ብታረጉ ይሉ ነበር። ያ ዘመን አልፏል። የግብጽ ጥቅም የመጻረር ጉዳይ አይደለም። ህዳሴ ግድብ ማለት ከምንም ነገር በላይ ኢትዮጵያውያን
አንድ የጋራ ፕሮጀክት የፈለገ የፖለቲካ ልዩነት ይኖረን የፈለገ የቋንቋ ልዩነት ይኖረን የፈለገ ምንም አይነት ልዩነት ይኖረን በአንድ ሀገራዊ ጉዳይ ላይ በአንድ አቋም እንደምንንቀሳቀስ ማሳየት የቻልንበት ኢሴንሻሊ ትልቅነታችንን መልሰን ማግኘት እንደምንችል በተግባር ማሳየት የጀመርንበት ፕሮጀክት ነው። ከዛ አንፃር ስራው ሁላችንን በሚያኮራ መልኩ በተለይ ውጭ ያላችሁ ኢትዮጵያውያንም ጭምር አብዛኛው ኢትዮጵያ ሕዝብ ይሄን በሚመለከት የሰሩት ያለው ስራ በጣም አኩሪ ስራ ነው። ተጠናክሮ የሚቀጥል ነው የሚሆነው። አሁን በቅርብ ሱዳን ካርቱም በዚህ ጉዳይ ላይ ከሱዳኖች ጋር ሳወራ ስንት ፐርሰንት ነው ምናምን ይላል። ቁጥር ነው ፐርሰንት አርጓቸው 50 60 ኢትስ ሪያሊቲ መቀየር አይችልም። አሁን መንግስት ተደራድሮ ሊቀይረው አይችልም። በእያንዳንዱ ኢትዮጵያዊ ልብ ውስጥ በእያንዳንዱ ኢትዮጵያዊ እጅ ውስጥ የገባ ነገር ነው። አሁን የሆነ ሰውዬ ሄዶ አይ ግብጾችን ለማስደሰት ብዬ ቁመቱን ልከርክመው ብሎ ሊል አይችልም። አከተመ። ከማንም ሰው እጅ ወጥቶ የኢትዮጵያ ህዝብ የጋራ ፕሮጀክት የሆነ ነገር ነው። ህዳሴ ግድብ የምንሰባሰብበት ምክንያት ጭምር ነው። ኢትስ አን አይዲያ። ህዳሴ ግድብ ስትሄዱ ብዙ ሰው አንድ ጓደኛ ያለኝ አሜሪካ ነገር የሚኖር ከላሊበላ ግድቦች በኋላ እኮ ከላሊበላ አብያተ ክርስቲያናት በኋላ እዚህ ግባ የሚባል ስራ ኢትዮጵያውያን አልሰሩም። ይሄ ነው ትልቁ ስራ ይለኛል። ስለዚህ እንደዛ ሆነ ከዚህ በላይ ሌላ መስራት እንደምንችል የሚያሳይ ነው። መለስ ግድቡን መሰረት ድንጋይ ሲያስቀምጥ የተናገረው በዚህ ግድብ ላይ በአባይ ወንዝ ላይ ሊሰራ የሚችለውን ትልቁን ግድብ በራሳችን አቅም መጀመር የፈለግንበት ዋናው ምክንያት ይላል ፋይናንስ እንዳናገኝ በመከልከል ስራዎቻችንን ሲያደናቅፉ የሚችሉ ማንኛቸውም ኃይሎች ይላል ከዚህ ባነሰ በአባይ ላይ ሊሰሩ የሚችሉ ግድቦችን ለመስራት የምናደርገውን ጥረት ማደናቀፍ ትርጉም እንደሌለው እንዲያውቁ ነው። ስለዚህ አባይ ላይ ሊሰራ የሚችለውን ትልቁ ግድብ በራስ አቅም መስራት ማለት ከዛ ያነሱ ፕሮጀክቶችን ሲጀምር ማደናቀፍ ትርጉምን እንደሌለው እንዲያውቁ ነው። ሌሎች ስራዎች ይሰራል። አባይ ላይ የሚሰሩ በርካታ ግድቦች አሉ። በርካታ አሁን አባይ ትልቁ ችግሩ ምንድነው? የህዳሴ ግድብ ሌሎች ግድቦችን ግልገል አስመስላቸው ድንክዮች አስመስላቸውና ብዙ እንጂ በየጊዜው አሁን 600 ሜጋዋት 800 ሜጋዋት የሚባሉ የተጀመሩ አሉ። ብዙ ሊያልቁ የደረሱ አሉ። አሁን ሰው ሄዶ መመረቅ ትንሽ እየከበደ መጣ። 400 ሜጋዋት አለ ገና ሊዳዋ ጨሞ ጋይዳ እንደዚህ የሚባሉ ካራዶቤ 1800 ይመስለኛል። እንደዚህ አይነት ነገሮች ሀላል ወረብሳ ሰዎች አሁን ከባድ ነው የሚሆነው። ትልቅ ያለ መደቡኝ እንጂ አነስተኞቹ አሁን 300 ትልቁ የሰራ ነው ተከዜ ነበር። አሁን ተከዜ ባይሆን ስታንዳርድስ እንደ ፉል ስቶፕ ነው የሚቆጠረው ከነዚህ ጋር ሲነጻጸር። እዚህ ድረስ ያን መንፈስ ነው የፈጠረው ህዳሴ ግድብ መስራት እንደምንችል ምንም ሊገድበን የሚችል ነገር እንደሌለ ያሳየ ግድብ ነው። ከዛ አንፃር እናንተ እያንዳንዷ ኮንክሪት ውስጥ ላባችሁን ጠብ አድርጋችሁ ከምትሰሩት ሳንቲም ከሳንቲሙ በላይ ግን የት ደረሰ ብላችሁ በየቀኑ የምትጨነቁት ይህንን ለመጠየቅ የሚያስገዳችሁ ኮሚትመንት የፈጠረ ግድብ ስለሆነ ቢኮዝ ዩር ፓርት ኦፍ ኢት ቀና ብላችሁ ፕራውድ ሆናችሁ ሁሌም የምትሞግቱበት ግድብ እንደሚሆን አምናለሁ። እዚህም ደስታ ሊሰማችሁ ይገባል። ይሄን ቃል አመሰግናለሁ። የመንግስት ኮሚኒኬሽን ጉዳይ ጽሕፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ለሰጡን ሰፋ ያለ ትምህርታዊ መግለጫ እጅግ በጣም እናመሰግናለን። በመቀጠል እንግዲህ በቀረቡ ገለጻዎችና ንግግሮች ላይ ውይይት ይካሄዳል። ቆንስል ጄኔራል የዕለቱ የክብር እንግዳና የህዳሴ ምክር ቤት ሊቀመንበር ዋና ኃላፊ ህዝቡ ለሚደርሰው ገለጻ ሰፋ ያለ መግለጫ ይሰጣሉ። እሺ፣ በሁላችሁም ስም ክቡር ሚኒስትራችንን አመሰግናለሁ።
አሁን ወደ ጥያቄዎች፣ አስተያየቶች እንሄዳለን። ያላችሁን ጥያቄ የምትሰጡትን አስተያየት ባጭሩ ምክንያቱም ብዙ ሰው ጥያቄ አስተያየትም ሊኖረው ስለሚችል ባጭሩ እያደረጋችሁ ቱ ዘ ፖይንት የሆኑ አስተያየቶችና ጥያቄዎች እንድታነሱ መድረኩን እንከፍታለን። ስለዚህ ጥያቄ አስተያየት ያለው ሰው ልማት ብንል ልማት ዛሬ ይሰራል ነገ ይፈርሳል። ሻዕቢያ ካልተመራ ሻዕቢያ ክሬብስ የሚባል አንድ በሽታ ሻዕቢያ ለኛ ክሬብስ ነው። እኛ ክሬብስ በአንድ ጊዜ አይደለም ስንት ጊዜ አሳቃይቶ ሻዕቢያ እንደዚህ ነው። ከሻዕቢያ ስደተኛታት ብሎ የሚገቡ ውስጥ ኢትዮጵያ ሁሉ ስደተኛ አይደለም። በሻዕቢያ የተላኩ የሻዕቢያ ኩርኩሮች አሉ። እዛ ውስጥ ኩርኩር አለው። በሻዕቢያ ተሞልቶ የሚሆን አለው። አቶ ጌታቸው ረዳ ትናንትና የኢትዮጵያ ቴሌቪዥን ዜና ሰበር ዜና ብሎ ሲመጣ የአልሸባብ በቀጥታ ነው የመጡት። የኛ ልጆች ግን ተወስደው ከሁለት ሳምንት በኋላ ከአንድ ወር በኋላ እንደዚህ ኢትዮጵያውያን ተወስደዋል። አንድ ደግሞ ተዘግተዋል፣ ሞተዋል። ይሄን ነው የምንሰማው። ቤታ እነዚህ ልጆች አገራቸው ውስጥ ገብተው ወርቅ ለመፈለግ ሄደው እዛ የሚሞቱ ልጆች አሉ። እስከ መቼ ነው ሻዕቢያ የሚያስፈራራ ጀግና ህዝብ ዘንድ ለምንድን ነው የምንበረከከው? እሱ ነው የኔ ጥያቄ። እሺ ያሰክናላችሁ። ያለፉት 2 ቀን ብሎ ስለጀመረ ያለፉት 2 ቀን አገር ቤት የነበሩት አቶ ጌታቸው ናቸው። እሳቸው ግን በልኩ መመለስ መቻል አለበት። ሻዕቢያን የፈራም ሻዕቢያን በተለየ መልኩ የሚያይም መንግስት የለም፣ ህዝብም የለም። ምክንያቱም ጥንካሬያችን ህዝባችን ነው። ሻዕቢያ ቅድም ያልከው አይነት በሽታ እንደሆነ ይታመናል። ግን ሻዕቢያ ለሚሰራቸው እያንዳንዱ ትንኮሳ ምላሽ የመስጠት ፍላጎት ያለው እንደ ሰፈር ጎረምሳ የሚያስብ መንግስትም ህዝብም የለንም። መፈታት መቻል አለበት፣ እርምጃ መወሰድ መቻል አለበት። ሁሌም እያለ ነው። በነገራችን ላይ ብዙ የማይዘመርለት ስለሆነ ካልሆነ በስተቀር ሻዕቢያ የሚሞክራቸው ሙከራዎች እያንዳንዷን ቆጥሮ የማወራረድ ጉዳይ መንግስትነት ሊሆን አይችልም። ሻዕቢያን በሚመለከት በዲፕሎማሲ፣ በወታደራዊ፣ በጸጥታ የምንሰራቸው ስራዎች አሉ። ሻዕቢያ ከዲፕሎማሲ አንጻር በጣም የተገለለ መንግስት ነው። የተገለለ ብቻ ሳይሆን ከትናንት ወዲያ እንደሰማችሁት እንግዲህ ጥረትም የኛም ጥረት ጭምር ታክሎበት ነው። ህዝቡን እየጨረሰ ያለ በሰው ዘር ላይ የሚፈጸም ወንጀል እየፈጸመ ያለ መንግስት ነው ተብሎ ለፍርድ መቅረብ አለባቸው ተብሎ ከዛቸው ሪፈርድ ነው። አሁን እንደዚህ አይነቱን ስርዓት ቅድም ያልከው ልማት ቢመጣ ሻዕቢያ አያፈርሰውም። የኛ ልማታችንን ስለማያፈርስ ነው፣ ማፍረስ ስለማይችል ነው ወደ እንደዚህ አይነት ነገሮች የሚገባው። እያንዳንዱ ድንበር ወታደር አስቆመን አንዘልቀው። ከወርቅ ፍለጋ ጋር በተያያዘ የሚሰሩ ስራዎች አሉ። ወርቅ ፍለጋ ዜጎቻችን የሚሄዱባቸው አካባቢዎች አሉ። እነኛ አጋጣሚዎች በመጠቀም የራሳችንን ተላላኪዎች በመጠቀም ሻዕቢያ እንደዚህ አይነት ስራዎች እንደሚሰራ ይታወቃል። ስለዚህ እነሱን ለማስቆም የሚያስችል ስራ በየጊዜው እየተሰራ ነው። አሁን እዚህ መድረክ ላይ ሆኜ አሁን ዝርዝር ስራዎች በቅርብ ጊዜ ሻዕቢያ ምን ይሆናል ምን አይሆንም የሚለው ነገር ውስጥ መግባት ያለብኝ አይመስለኝም። ግን አንድ ነገር ብቻ እርግጠኛ መሆን ይቻላል። ሻዕቢያ ወንድሜ ማን ነበር ስሙ? ወንድሜም በዚህ ደረጃ እያማረሩ እንደማይቀጥል ብቻ በዚህ አጋጣሚ መንገድ እፈልጋለሁ። ያን ያክል መጨናነቅ የለም። ዋናው ሻዕቢያ ባለ ሻዕቢያ ብቻ አይደለም። አሁን በየቦታው እንደዚህ አይነት ማለት ግልጽ ጦርነት ማድረግ የሚችልበት አቅም ከሞተ ቆየ ሻዕቢያ። በነገራችን ላይ ቅርብ ጊዜ ያደረጉት ግምገማ ሼር ባደረጋችሁ ኢትዮጵያ ውስጥ አመፅ በዚህ አካባቢ ተከስቷል የሚል ሁሉም በጣም ደስተኞች ሆነው ይካተሉ ነበር። እሱም እንደማይሆን አውቀዋል።
ስለዚህ አመጽ ተነስቶ የሀገር መፍረስ ካልቻለ ምንድነው ማድረግ ያለብን የሚል ብዙ ሙከራዎች ሞክረዋል። ግን መጨረሻ ላይ ራሱ መሪው ጭምር ባሉበት የገመገሙት ነገር አይ መነካካት ብናቆም ይሻላል፣ ወደኛ መምጣታቸው አይቀርም የሚል ስጋት አለ። ከዛኛ መምጣት መሄድ ካለብን ነው የምንሄደው። ዝም ብሎ እነሱ ስለሰጉ አይኬድም። የሀገር ከምንም ነገር በላይ በእያንዳንዷ ደቂቃ ለልማት የሚያውለው ጊዜ ይጠቅመዋል። እያንዳንዷ ደቂቃ ለሰላም የሚያውለው ጊዜ ይጠቅመዋል። ይህ ሀገር ለእኛ ድሮ እንደሚደረገው መንግስቱ ኃይለማርያም እዚህ ገሌ አብጧል አስተነፍሰዋለሁ ይል ነበረ። የማስተንፈስ ፍላጎት ያለው መንግስት አይደለም ያለው። ያበጠ ካለ አብጦ እኛን እንዳያደማን አብጦ እኛን ጣጣ ውስጥ እንዳይከተል ማንኛውም ጥረት እናደርጋለን። ያ እንዳይሆን ሁለታችን መታመስ የለብንም። ምንም ጥያቄ የለውም። ኤርትራውያን በሰላም ሊኖሩ እንመርጣለን። ወንድሞቻችን እህቶቻችን ናቸው። የኢትዮጵያ መንግስት አቋም ሁለታችንን በሰላም እንኑር ነው። ሻዕቢያ ኖሮ ችግር የለብንም። ሻዕቢያ የሚሰራቸውን ስራዎች እስካቆመ ድረስ ችግር የለብንም። ግን ሁለታችንም የምንጠፋበት እድል ከተፈጠረ ግን እኛ አንጠፋም። መጥፋት ያለበት ይጥፋ ነው። ሶየን አቋማችን። ከዚህ አንጻር የሚሰሩ በርካታ ስራዎች አሉ። ቀደም ያላችኋቸው ፍራስትሬቲንግ ናቸው። እኔም መድረክ ጠይቃለሁ እንደዚህ አይነት ነገሮች። ኢትዮጵያውያን ተወሰዱ ምንድነው የምታደርጉት ይባላል። የመጀመሪያው ምክር ለእንደዚህ አይነቱ አደጋ ሊዳርጉ የሚችሉ አካባቢዎች ላይ ጥንቃቄ ማድረግ አንድ አማራጭ ነው። ከምንም ነገር በላይ ግን ዋነኛው አማራጭ ግን ለልማት ለዲሞክራሲያዊ ስርዓት ግንባታ ብለን የምናሳልፋት እያንዳንዷ ጊዜ የሻዕቢያን ሀገር የመረበሽ አቅም የምታጠፋ ነገር ነች። እዛ ላይ በርተን መንቀሳቀስ መቻል አለብን። ኢትዮጵያ የሚያክል ትልቅ ሀገርና ህዝብ ሻዕቢያ የመሰለ የራሱን ዜጎች እየሸጠ የሚተዳደር የድሩዮች መንግስት እንደ ስጋት እንደ ትልቅ ጠላት ቆጥሮ ከአጀንዳው ወደ ኋላ ዞር የሚልበት ምክንያት መኖር የለበትም። እነዚህን ሰዎች ግን የሚገባቸውን ቅጣት ማግኘት ስላለባቸው ዓለምም ኦልሬዲ እየጮህባቸው ነው። እኛም የድርሻችንን ቅጣት መስጠታችን ግዴታ ነው የሚሆነው። ግን ይህን ካልኩ የሚበቃ ይመስለኛል። ደግሞ በሞቀታት ጦርነት አውጄ ደግሞ እዚህ እንዳትደርሰው አመሰግናለሁ ክቡር ሚኒስትር። ሌላ አስተያየት ጥያቄ? እሺ ነው እንደምታውቁ ቆመና ማይክሮፎን ስለሌለ የለም። ለተሰኝነት አመሰግናለሁ። አንድ አምስት ጥያቄዎች ነው። አንደኛ የሀገሪቱን እድገት ስንል ሁሌ ይህን ተሰራ ይህን ተሰራ እንላለን። ፓርላማ ባጀት በሚሊዮኖች ብር ሲጠራ እንሰማለን። ግን ሁሉም ፕሮጀክቶች በምን ተሰሩ ተብሎ ቢታይ ከሀገር ሀገር የዳሰው ሰው ነው የሚሰራ። ከቻይና ላይ ከአውሮፓ ህብረት ላይ ወይም በብድር ከሰጠ ከዛ የዘለለ በእኛ አቅም ተሰራ የሚባለው የህዳሴ ግድብ እንኳን በህዝብ ነው። ይህን ሁላ የሚጠራው ባጀት የት ነው የሚገባው? ለቁጥር ብቻ ነው የምንሰማው ወይስ የሚሰራበት ነገር አለ? የማይሰራበት ከሆነ ቁጥር ባይነገር ነው የሚሻለው። ምክንያቱም እያንዳንዱ ፕሮጀክት በዕዳ ሲሰራና ብድር ሲበደርበት ነው የምንሰማው። ድጋፍ ሲደረግበት ነው የምንሰማው። ድጋፍ የሌለበት እና ዕዳ የሌለበት ፕሮጀክት የተባለው የአባይ ብቻ ነው። እሱም ከህዝብ ከደሞዝ ተቀንሶ ከውጭ ያለውን ተዳምሮ እየተሰራ ያለ ፕሮጀክት። ይህንን የባጀት ጉዳይ ምንድን ነው? ሁለተኛ አመት በመጣበት ቁጥር ሁሌ ከደርግ ጋር ነው ፋይት እናደርገው። እስከ መቼ? ግንቦት 20 በመጣ ቁጥር ለምንድን ነው በደርግ ያልነበረ ነገር ይህን ነገር ተሰራ እንላለን? አምና ያልነበረ ነገር ይህን ነገር ዘንድሮ ተሰራ ለምን አንልም? አምና 5 የነበረ ዩኒቨርሲቲ ዘንድሮ 6 ሆነ ለምን አንልም? አምና ጥራት ያልነበረበት ሕክምና ለምን ዘንድሮ ጥራት ተጨመረበት አንልም? ካለፈ ስርዓት ጋር ለምንድን ነው ራሳችን ዘፍቀን ነው? እኔ በእውነት መንግስቱ ይህንን ነገር ቢያየው ይህን ሁለት ዲስኬሽን ቢያየው ይስቅ ይሆናል ብዬ አስባለሁ። ምክንያቱም ሎንግ ታይም ከሎንግ ታይም ጋር ለምን ራሳችን ባጓዳ አድርገን ፋይት እናደርጋለን? የት ነበርን የት ደረስን የሚለውን ነገር ኢህአዴግ እንደ ኢህአዴግነቱ ከየት ተነስቶ ይደረስ የሚለውን ነገር
ከህዝቡ ጋር ለምን በግልጽ አይወያይም? ችግሮች እንደማይቀር ለምን የኢህአዴግ ድርጎችን ለምን ለመቅረፍ ጥረት አያደርግም? ካለ መስራት ጋር እየተታገለ በራሱ ከሚ ሌላ ፖይንት ደግሞ ግድቦች እንሰራለን ይገደባል። ግን ከረንት ያለ የጄኔሬሽን አቅማችን ሀገሪቱን ከኢንዱስትሪው ጭምር ከበሬ ማድረግ አቅማል የአባይን ሳይጨምር ከረንት ያለ ግን ምንድነው እሱም ትራንስሚት ሊያደርግ የሚችል አቅም የለንም። በሙሉም ጀነሬት አያደርጉ ያሉ ግድቦች ጣና በለስም ተከደ ባላቸው አቅም አይደለም። ተርባይኖች ኦፍ ሆኖ ነው የሚቀመጡት። ምክንያቱም ትራንስሚት የሚያደርግ ፓወር የለም። አሁንም ይህንን ከመስራት ወደ ጀነሬሽን ነው የምንሮጠው። ይህን ነገር ጎን ለጎን መሄድ የለበትም። ሌላ አራተኛ ፖይንት ደግሞ ኢንፍራስትራክቸር ሲሰራ ብዙውን ጊዜ መንግስት ያለበት ቦታ ያማከለ ነው የሚደረገው። አዲስ አበባ እና ሌሎች ኤሪያዎች ኮምፔር ብናደርግ አይገናኙም። ሁለቱም የኢትዮጵያ ናቸው ወይ ብትል እኔ ምንም ሴንስ አይሰጥም። ሁለቱም የኢትዮጵያ ቦታዎች ናቸው ለማለት የሆነ ራንደም ቦታ ሰሌክት ብናደርግ ይህንም ፓተርን ደግሞ ክልሎች ላይ ይንጸባረቃል። አንድ ክልል ላይ ብትሄድ የክልል መንግስት ያለበት ኤሪያ ትንሽ የተሻለ ኢንፍራስትራክቸር ይኖረዋል፣ ሌላው ምንም ነገር የለውም። ህዝቡ ቶለራንት ስለሆነ ብቻ ነው እዛ የሆነ አካል አለ ብሎ ያስባል። ችግሩን ተላምዶ መኖር ስለቻል ነው እንጂ ስለተሰራ አይደለም። እስከ መቼ ነው ይሄን? ለምን ነው ፌደራል ሲስተሙ ወርዶ ወደ ክልሎች ወርዶ ለምን አያነቃቃቸውም? ለምን ነው ሁሉም ነገሮች ሴንትራላይዝ ተደርገው አዲስ አበባ ብቻ የሚቀመጡት? ናሽናል ኢንቴግሪቲ እንዲፈጠር የሚችለው አንዱ ፌደራል ገቨርንመንት አንዱ ፌደራል ኦፊስ አንድ ክልል ላይ ሲኖር፣ አንዱ ፌደራል ኦፊስ አንድ ክልል ላይ ሲኖር፣ ከአንዱ ክልል አንድ ስራ ለማስፈጸም ወደ አንድ ክልል ሲሄድ ካልቸሩን ሲግባባ ሆስፒታሊቲውን ሲያገኝ በዚህ መንገዶች ነው ሊመጣ የሚችለው። አለበለዚያ ሁሉም ነገር አንድ ላይ ከያዘ ምንም ኢንቴግሬት ሊያደርግበት የሚችል መንገድ አይኖረውም። አራተኛና ዋናው አምስተኛና እስከ መቼ ነው መንግስት መሬት ለህዝብ የመሬት ንግድ የማያውቀው? ዜጋ እንደ ዜጋ ባገሩ ቤት ገምቶ ለመኖር እንኳን የሚቸገረው ለምንድን ነው? ኦነርሺፕ ኦኬ የመንግስት ይሁን፣ ለምንድን ነው ግን ንግዱ በጣም የሚጠየቀው? ብር ዜጋ ሆኖ እንደ ሀገር ለመኖር ዛፍ ላይ መኖር ይቀለዋል። በአሁኑ ሁኔታ ንግዱ ለምንድን ነው የማይቆመው? መንግስት ኪራይ ሰብሳቢዎች ብሎ ለዜጎች ብሌም ያደርጋል እንጂ ከራሱ በላይ በመሬት ዘርፍ ኪራይ ሰብሳቢ ማንም የለም። ለካሬ ሜትር ሊዝ ብሎ የሚያወጣ ዋጋ ምንም የዜጋውን የመኖር አቅም የገቢ አቅም ያገናዘበ አይደለም። እስከ መቼ ነው ይሄን ነገር የማይሻሻለው? አመሰግናለሁ። የመጀመሪያው ቁጥሮች ወንድሜ ቁጥሮች የት ነው የሚሄዱት የሚለው ኢትዮጵያን በደንብ ካወቀው ታቋለ የሚሉት ትልቁ በጀት አሁን ነው የመደብነው 274 ቢሊዮን ብር ምንም ማለት አይደለም። ምን ለህዳሴ ግድብ 80 ቢሊዮን ብር ነው የተመደበው። ስለዚህ ህዳሴ ግድብ የዚህ ዓመት በጀታችን 1/3 ማለት ነው ይወሰድ ያለው። ስለዚህ ብሩ የተገባ የሚለው ብሩ በዝቶ አስበው ከሆነ ስህተት ነው። ብዙ ብር አይደለም ያለው። ኢትዮጵያ ለረጅም ዘመን በድህነት የኖረ ሀገር ነው። በረጅም ዘመን ቅድም ያልከው አንዳንዶቹ ጥያቄዎች ላይ መልሶቹም አሉ። አዲስ አበባ ብቻ ካየን አዲስ አበባ ከተማ ነበር ወይ? አዲስ አበባ የተወለዳችሁ ካላችሁ ራሳችሁ ቼክ አድርጉት። አዲስ አበባ ከተማ አልነበረም። አዲስ አበባ መንገድ ተሰርቶ አሁንም ገና አልተነቀም። መንገድ ባቡር አዲስ አበባ ላይት ሬል ትራንዚት ወደ 600 ሚሊዮን ዶላር አካባቢ ነው። በኢትዮጵያ ብር ሲሰላ ወደ ስንት ነው የሚሆነው? ወደ 10 ምናምን ቢሊዮን እና የት ገባ ብሩ የሚለው ብሩ በጣም ግዙፍ መስሎ ታይቶ ከሆነ ስህተት ነው። ከቻይና የመጣ ብድር አለ፣ ትክክል ነው። ከአውሮፓ ህብረት መንገድ መስሪያ ብዙ ብድር የለም፣ ግን ወርልድ ባንክ መንገድ መስሪያ ያበድራል። ዩኒቨርሲቲዎች በራሳችን አቅም ብቻ ነው የምንገነባው። ለዩኒቨርሲቲ ግንባታ የሚውል 5 ሳንቲም ከማንም ሀገር ከማንም አበዳሪ ተቋም የለም። ግን ብድርን በሚመለከት ስናወራ ኢትዮጵያ የዕዳ ጫና የሚያሰጋው አይነት ሀገር ግን አይደለም።
ቢኮዝ እያንዳንዷ ገንዘብ ለኮንሳምፕሽን አትውልም፣ ለልማት ነው የምትውለው፣ ለኢንፍራስትራክቸር ነው የሚውለው። አሁን ብዙ የአፍሪካ ሀገሮች ያለባቸው ችግር ሆነ ለደሞዝ የሚሆን ይበደራሉ፣ ለኮንሳምፕሽን የሚሆን ይበደራሉ። ስለዚህ ለኮንሳምፕሽን የሚያወጣ መንግስት የለም። ከዛ አንጻር ቅድም ያልኳችሁ ተጨማሪ ፕሮዳክቲቭ ሴክተርስ ላይ ህዝቡ እንዲገባ መንገድ በመስራታችን በአምቦሮ በመስራታችን ምክንያት የሎጂስቲክስ ኮስት ይቀንሳል። በዛ ምክንያት የፕራይቬት ሴክተራችን ኮምፒቲቲቭነስ ይጨምራል። ከዛ አንጻር ሀገራዊ ስትራቴጂካዊ ልማት ለውጥ ከማምጣት አንጻር ትልቅ ትርጉም ያላቸው ስራዎች ናቸው የሚሰሩት በብድርም ጭምር ማለት ነው። አሁን ብዙ ብር የት ይገባል የሚለው እንዳልኩት መነሻ እርግጠኛ ስላልሆንኩ የሚጠራው በጀት ተብሎ የሚጠራው ከሆነ በጣም ትንሽ ነው። አሁን 274 ቢሊዮን ብር ማለት 3 ግድብ እንስራ እንኳ ብንል ግዙፍ ግድብ 3 ግድብ ነው። ምንም ግን ኢትዮጵያ ትልቅ ችግር ያለበት ሀገር ትልቅ ቅድም ያልከው ፍትሐዊነት ያጠረ የሚያስመስለው ነገር አዲስ አበባ ላይ ብቻ ተማከለ የሚባለው ነገር አዲስ አበባ እንኳን ገና አላለቅም፣ አልተነካም እንኳን አዲስ አበባ። ቅርብ ጊዜ የሆነ ልንገራቸው በሆነች ሴትዮ የልማት ምናምን ኤንጂኦ ኃላፊ ናት። አንድ ደግሞ የመንግስት ተቃዋሚ ያለ ከውጭ ሀገር ምን ልማት አለ ምን ልማት አለ ይላል። እሳችም ሴትዮ ከ4 ኪሎ ተፈናቅለው ትላለች። እርግጥ ኮንዶሚኒየም ተሰጥቷቸዋል ትላለች፣ ግን የአምልኮ ስፍራቸው ምን አለች የአምልኮ ስፍራ እና ግር ብሎኝ ጠየቅኩ። አይ ቤተክርስቲያን እንደተሰራ ቃለው 4 ኪሎ የተፈናቀሉት የሄዱበት አካባቢ ቤተክርስቲያን አለ። ከዛ ሴትዮቱ በጣም ስፔሲፊክ ሆነች። አይ ወይዘሮ ራሄል ነው የሚባሉት። ወይዘሮ ራሄል ስላሴ ከ4 ኪሎ ነዋሪዎች ጋር የተያዘ ህልውና የለውም። ስለዚህ ስላሴ ካልተከተላቸው የሚባል ነገር ሊመጣ አይችልም። የአምልኮ ስፍራ ይባላል። እሱ ጥያቄው ብዙ ነው። ቤትም ተለውጦ ጭምር ለወይዘሮ ራሄል የአምልኮ ስፍራቸው ተከትሏቸዋል የሚል ጥያቄ እንደ ልማት ጥያቄ ተደርጎ ነው የሚቆጥረው። አዲስ አበባ የሚባል ሀገር ከተማ አልነበረም። አዲስ አበባ ገና ሚሊየን መቀየር ያለበት ሀገር ነው። አሁን ፍትሐዊነት ራሱ ሲነሳ አንዳንዱ ይህን ያክል ብር ተመድቦ አዲስ አበባ ገና እዚች ግባ የምትባል ለውጥ አላገኘች ብናል። እውነት ነው። ምንም ገና ነው። ገና ለመለወጥ የሀገር በምንፈልገው ደረጃ ለመለወጥ ገና ብዙ ይቀረዋል። ገና ብዙ ብድር መበደር ይኖርበታል። ገና ብዙ ህዝባችን ብዙ ወጪ ማውጣት ይኖርበታል። ብዙ ጉልበት ማፍሰስ ይኖርበታል። ትልቁ ስራ እየተሰራ ያለው ኢትዮጵያ ውስጥ የተፈጥሮ ሀብት ጥበቃ ነው የሚባለው። የተፈጥሮ ሀብት ጥበቃ ሀረማያ ሀይቅ ደርቆ ነበረ፣ ግን አሁን ማቆጥቆጥ ጀምሯል እንደገና። ዋይ ተራሮቹ አካባቢ የተፈጥሮ ሀብት ጥበቃ መስራት ስለተቻለ ኔቸር ሪጀነሬት ማድረግ ጀምሯል። ግን ያ የተሰራው በበጀት አይደለም፣ በሰው ጉልበት ነው የተሰራው። ኢትዮጵያ ውስጥ አሁን ትልቅ የሚባለው ለውጥ ያመጡት ስራዎች የተሰሩት በምትሰሙት ቁጥር አይደለም። ቁጥሩ ለግለሰብ ብዙ ሊመስል ይችላል። እንደ ሀገር እንደኛ አይነቱ 3000 ዓመት በድህነት ለኖረ ሀገር እጅግ በጣም ይምንት ነች። ምንም ገንዘብ የለም። ቢቻል ከዚህ በላይ 100 እጥፍ አውጥተን ገንዘቡ የት ገባ የሚል ጥያቄ በወጉ ቢጠየቅ ጥሩ ነው። ከዚህ ውጭ ብዙ የበዛ የሚመስላችሁ ካላችሁ ከራሳችን አካውንት አንፃር ባለው ብዙ ብር ያስፈልገናል፣ በጣም ብዙ እና እዳው የዕዳ ጫና የሚያስከትል አይነት እዳ አይደለም። ለልማት የሚውል ለኮንሳምፕሽን የሚውል እዳ የለም ኢትዮጵያ ውስጥ። በዛ አንፃር ባቡር ነው የምንሰራበት። ባቡር ራሱን ኮመርሻል ይመልስ። የኢትዮጵያ አየር መንገድ ከሆነ የአፍሪካ ፕራይድ የምትሉት ብዙ ብድር እኮ ያለው በኢትዮጵያ አየር መንገድ ነው። ኢትዮጵያ አየር መንገድ ግን ሞስት ክሬዲት ወርዚ ተቋም ነው፣ ብድሩን ይከፍላል። የሚኒስትሮችን ደሞዝ ለመጨመር ብሎ መንግስት ብድር ቢበደር ጠፍታችሁ ነበረ። እሱ ነው አደጋ የሚሆነው። ምክንያቱም መቆሚያ የለውም። መጨረሻ ላይ አበል ይጨመርላቸው ይባላል። ከዛ አንጻር አይደለም መረጣ ሁልጊዜ ብታይቁት እውነት ነው። ብዙ ገና ብዙ ያስፈልገናል ነው። ግን ያ ማለት የሚጠፋ ገንዘብ የለም ማለት አይደለም። የሚጠፋ የሚሰርቃል። ከዛ አንጻር አካውንታቢሊቲ መኖር መቻል አለበት። የምንላቸው የኪራይ አስተሳሰብ የኪራይ ሰብሳቢ አመለካከትና ተግባር የምንላቸው ነገሮች መቋቋም መቻል አለበት። እናንተም እንደ ዜጎች እንደሚሰማው ሰው ቅድም እንዳነሳው ይሄ ብር የት ገባ ብለን መጠየቅ መቻል አለብን። በወጉ ይቀመጥ ነው። ይሄ ብዙ ብር አይደለም። 274 ቢሊዮን ብር ወደ ዶላር መልሱት። ግራ የሚያጋባቸው ሼክ መሐመድ አላሙዲ ኢትዮጵያ ውስጥ ብዙ ስራ የሚሰራ ኢትዮጵያዊ ነው። የኢትዮጵያን የዓመት በጀት ከሼክ መሐመድ ሀብት ጋር ሲነጻጸር
60% አካባቢ ነች ኢትዮጵያ መች በጀት። ደረጃዋን በዛ ልክ ነው ማየት መቻል አለባቸው። የሁሉ ተበደር የሚባለው አጠቃላይ ፕሮባብሊ ወደ 10 ቢሊዮን ዶላር ሊጠጋ የሚችል የተለያዩ ፕሮጀክቶች ላይ አፈሰስ ናቸው አሉ። ግን እንዳልኳችሁ ባቡር መንገዶች ናቸው፣ ሃይዌይስ ናቸው። ስለዚህ ፕሮዳክቲቭ የሆነ ኤሪያ ላይ ያዋሉ ስለሆኑ በዚህ ደረጃ የሚያሰጋ ጫና የሚያስከትሉ ነገር ተደርገው መውሰድ የለባቸውም። ግን በጣም ብዙ ብር የት ገባ በሚያስብል ደረጃ ግን ብዙ ብር የለውም። ይሄ ሀገር ገና ብዙ ስራ ይጠብቀናል። አዲስ አበባ ተቆፍሮ እየተሰራ ያለ ሀገር ምንም ነገር ያልነበረው ሀገር። ደርግ ጋር ለምንነጻጸር ቅድም አንስቻለሁ 25 ዓመት ረዥም እድሜ ነው። አንድ ልጅ ተወልዳ ልጅ የምትወልድበት ጊዜ ነው። ስለዚህ ይህ ስርዓት መነጻጸር ካለበት ከራሱ ጋር ነው። ቅድም ደርግን ማንሳት አስፈላጊ የሆነው የለውጡን ኤክስተንት ለመረዳት ዝም ብሎ የመንግስት ለውጥ አይደለም የስርዓት ለውጥ ነው ብሎ ለማስቀመጥ ካልሆነ በስተቀር ማጭበርበሪያ መሆን የለበትም። በራሱ ይሄ ስርዓት በራሱ ሜሪት ነው መገምገም ያለበት። ዩኒቨርሲቲ ቅድም እንዳልከው ቫሊድ ነው። አስፋፍቻለሁ ይሄን ያክል፣ አሁን ጥራት የማስጠበቅ ስራ ይሄን ያክል ሰርቻለሁ መባል መቻል አለበት። ቋንቋችን መቀየር መቻል አለበት። ቁጥር አስፈላጊ ነው፣ ወደዳችሁም ጠላችሁም። አንዳንድ ሰው ድሮ ጥቂት ዩኒቨርሲቲዎች ስላሉ ትምህርት ጥራት የነበረው አሁን ስለበዙ ጥራት የተጓደለ አድርጎ የሚያቀርባል። ውሸት ነው። እዚያ ገብረስላም አለ ያው የተማርናቸው ትምህርት ቤቶች እኔም በእኔ እድሜ እንኳን የደረስኩባቸው ትምህርት ቤት 2 ትምህርት ቤቶች እያለሁ የደረስኩት። በእኔም እድሜ ትምህርት ጥራት ችግር ነበረበት። አሁን ባለውም ደረጃ ጥራት ችግር አለበት። የትምህርት ጥራት ኢትስ አ ፋንክሽን ኦፍ የመንግስት ኮሚትመንት፣ ያን ኮሚትመንት የሚመጥን ሪሶርስ፣ ያንን ኮሚትመንት ተግባራዊ ማድረግ የሚያስችል የስቴክ ሆልደርስ ርብርብ እስካለ ድረስ የትምህርት ጥራት ማታረጋግጥበት ምክንያት የለም። ስለዚህ ትኩረታችን መሆን ያለበት የፕሮጀክት ጥራት፣ የትምህርት ጥራት እያልን መሆን መቻል አለበት። ደርግን እያነጻጸር መሄድ የለብንም የሚለው ትክክለኛ ጥያቄ ነው። ምንም በዚህ ላይ ብዥታ ሊኖር አይገባም። ዳም የሚለው በከፊል የምቀበለው ነው የአንተን አነጋገር። ከትራንስሚሽን አንጻር ፓወር የሚባክንበት ሁኔታ አለ። ብዙዎቹ የትራንስሚሽን ገመዶች ድሮ የተሰሩ ናቸው። አሁን ካለን የመቀበል አቅም ጋር የሚመጣጥኑ አይደሉም። ብዙ ጊዜ ፓወር የሚባክንበት ሰፊ እድል አለ። ያንን አድረስ ማድረግ ተገቢ ነው። ባይዘው የሚወስደው ገንዘብ የትራንስሚሽን እጅግ በጣም ግዙፍ ነው። ለምሳሌ ከህዳሴ ግድብ እስከ አዲስ አበባ መስመር ለማስገባት ተብሎ ከህዳሴ ግድብ ከትራንስሚሽን ላይን በቅርቡ 1.4 ቢሊዮን ዶላር ነው የወሰደው። ጨርሰነዋል። አሁን እሱ አልቋል። ግድቡ ከሚወስደው ጋር ሲነጻጸር በጣም ግዙፍ ገንዘብ ነው የሚጠይቀው የትራንስሚሽን። አሁን አዲስ አበባ አንዳንድ በተለይ አዲስ የሚመሰረቱት አካባቢዎች ላይ የተሻለ የትራንስሚሽን መስመር መዘርጋት አለ። ስለዚህ ያንን ብክነት ለማስወገድ የሚያስችል ስራ ጎን ለጎን መሰራት አለበት። ያ ማለት ግን ጎን ለጎን ነው መሰራት ያለበት እንጂ ፓወር ጄነሬት ማድረግ መቆም አለበት ማለት አይደለም። በነገራችን ላይ ፓወር ጄነሬት የምናደርገው ከራሳችን ተጠቃሚነት አልፎ ወደ ጎረቤትም መላክ የምንችልበት፣ ጎረቤት ልከን ተጨማሪ የውጭ ምንዛሪ የምናገኝበት፣ የኢኮኖሚክ ኢንቴግሬሽኑንም የበለጠ የምናሳልጥበት እድል ይፈጥራልን በሚል እምነት ጭምር ነው። ሁለቱን ነገሩ አብሮ ማስኬድ መቻል አለበት። የትራንስሚሽን ችግሮችን መፍታት የሚያስችል ስራዎች መሰራት መቻል አለበት። ፓወር ጄነሬት የማድረግ ስራውን የዛን ያክል ፓራል መቀጠል መቻል አለበት። ኢንፍራስትራክቸር አዲስ አበባ ብቻ ነው የሚለው አዲስ አበባም የለውም ነው እያልን ያለ። ብዙ ጊዜ ኢንቨስትመንት አዲስ አበባ አዳማ ኮሪደር ላይ መረባረብ ይበዛል። መሬት ስጠኝ የሚል ብዙ ኢንቨስተር የት ነው የሚፈልገው? ወይ ሱሉልታ ወይ እስከ ዝዋይ ድረስ ነው መሄድ የሚፈልገው፣ ወይ እስከ ሐዋሳ ድረስ ነው መሄድ የሚፈልገው። አድካሚ ነው ሌላ ቦታ መሄድ። ከዛ አንጻር መቀየር ያለባቸው ነገሮች አሉ። ክልሎችም ፕሪፈረንሻል ትሪትመንት እንዴት ይሰጣሉ፣ በተለየ መልኩ ኢንቨስትመንት ማጥጊያዎችን ይዘው እንዴት አትራክት ማድረግ ይችላሉ የሚባለው ነገር መሰራት አለበት። እየተሰራበትም ጭምር ነው። ግን ደግሞ እንደ የፋክተሪ ኢንዶመንቱ አካባቢ የሚስበው ኢንቨስትመንት መጠን ይለያያል። ብዙ ሰዎች ለምሳሌ መንግስት እንደ አንድ ትኩረት አቅጣጫ ላይ በኢንዱስትሪ ፓርኮች ገንብቶ አሁን ምን ላቸው ለምን አዲስ አበባ የሚሄዱት የመብራት ችግር በቀላሉ ይፈታል ብለው ስለሚያምኑ፣ ኤርፖርት ቅርብ ነው፣ ለወደብ ቅርብ ነው፣ ለትራንስፖርት ቅርብ ነው። እነዚህ ነገሮች ናቸው። ኢንቨስትመንት ወይ ኢንፍራስትራክቸር እንደ ፌጦ ዝም ብላችሁ በየሰፈሩ የምትረጩት ነገር አለ። አዋጭ ነው አዋጭ አይደለም የሚል ነው። ስለዚህ ኢንቨስተር የሚመጣ ከሆነ የሚያዋጣ ቦታ ላይ የሚመርጠው ከዛ አንጻር መግፋት ከባድ ነው። ግን በመንግስት ደረጃ መስራት ያለበት ኢንፍራስትራክቸሮቹን ወደ እነዚህ አካባቢዎች በማቅረብ ረገድ አጓጉ እንዲሆኑ ማድረግ መቻል አለበት። ሺህ ዓመት ቢኖራቸው ሺህ ዓመት ብትሰጧቸው
ኢንዱስትሪ የማይስቡ አካባቢዎች እንዳሉ መቀበል መቻል አለበት። ሺህ ዓመት ቢኖር ኢንዱስትሪ የማይስቡ አካባቢዎች አሉ። ምክንያቱም ኢንዱስትሪ ሁሉም ሊደርሱ አይገባም። በየከተሞች ከሄዳችሁ የተወለዳችሁበት አካባቢ ላይ ኢንዱስትሪ መንደር ብሎ ከንቲባው ይከልላል። ይህን መልእክት ማን እንዳስተላለፈ ጊዜ ብቻ ነው የሚያውቀው። አንዳንዱ ሀገር ኢንዱስትሪ መቼም ድርሽ ሊልበት አይችልም። ቢኮዝ ኢንዱስትሪ ዝም ብሎ ለውቃቤ መለማመጫ ተብሎ የሚሰራ ነገር አይደለም። ወይ ለወደብ መቅረብ መቻል አለበት፣ ለኤርፖርት መቅረብ መቻል አለበት። ማትሸጠውን ነገር ልታመርት ስለማትችል፣ ስለዚህ ቅርብ ቦታዎች ላይ ነው የሆነ ነገር ሊደረግ የሚችለው። ቤኒሻንጉል ጉሙዝ አካባቢ ሊኖር የሚችል ለምሳሌ ባምቡ ወደድክም ጠላህም ቤኒሻንጉል ጉሙዝ ነው ሊኖር የሚችለው። የባምቡ ከባምቡ ጋር የተያያዘ እንቅስቃሴ ካለ ከዛ አንጻር ቤኒሻንጉል ጉሙዝ ይህንን ፋክተር እንደምንት መጠቀም የሚያስችለው ኢንፍራስትራክቸር መዘርጋት ላይ ግን መንግስት መረባረብ መቻል አለበት። ለምን ሁሉም ነገር ፊንፊኔ ዙሪያ ይሆናል? ለምን ሁሉም ነገር ድሬዳዋ ብቻ ይሆናል? ኮምቦልቻ አሁን መቀለም አለ፣ ሐዋሳ ለምን አዳማ ብቻ እነዚህ ላይ ብቻ ለምን ይሆናል? ኢኩዊታብል የሆነ ጂኦግራፊካሊ ኢን ተርምስ ኦፍ ዴሞግራፊክስም ሁሉም ተጠቃሚ የሚሆንበት ስርዓት መፍጠር መቻል ካለበት የመንግስት ትልቁ ኃላፊነት ኢንፍራስትራክቸሩ ኢንቨስትመንትን ወደ እነዚህ አካባቢዎች አትራክት ሊያደርግ በሚያስችል መልኩ መቃኘት መቻል አለበት ነው። ያ ማለት ግን በፈለግነው መንገድ ፍትሐዊ ነን ብንል ሁሉም ቦታዎች ላይ እኩል ኢንዱስትሪ እናስፋፋለን ማለት አይደለም። ይሄ ክሊር መሆን መቻል አለበት። አሁን ብዙ ሰው የግሌ ተወላጅ የሚባል ስላለ አካባቢ የሆነ ፋብሪካ ሊከፍት ይችላል። መጀመሪያ አካባቢ የሰውም ጭብጨባ ምናምን ሊያስኬድ ይችላል። እዛ አካባቢ ምንም የጥሬ ዕቃ የማይገኝበት ነገር ግን ለጽድቅ ብለህ እንደ ቤተክርስቲያን ፋብሪካ ልተክላችል ብጀስ ዳዝን ወርክ ዛት ወይ ኖ ቤተክርስቲያን መትከል ይቻላል። አንድ ቦታ መስጊድ ማሰራት ይቻላል። ትምህርት ቤት ማሰራት ይቻላል። ፋብሪካ ግን ጥሬ ዕቃ ሊኖረው ይገባል። ፋብሪካው የሚሸጠውን ለወደብ ቅርብ ሆኖ ለገበያ ማቅረብ መቻል አለበት። ያ ማቅረብ የማይቻል ከሆነ አይሰራውም፣ ማንም አይሰራውም። በፐርስፔክቲቭ ነው ምንድን ነው የሚደረገው ነው። ትክክል ነው። የመማከል ነገር አለ፣ በፊንፊኔ ዙሪያ የመማከል ነገር አለ። ግን ባምቡ ፋብሪካ ለምን ፊንፊኔ ይተከላል? ለምን ነው የሚጠቅመው? ባምቡ ፋብሪካ ለምን አሶሳ አይተከልም? ምክንያቱም ከጥሬ ዕቃ አቅርቦት አንጻር ሲሪየስ አቅርቦት ያለው እዛ አካባቢ ስለሆነ። ግን ደግሞ አቅርቦትም ኖሮ እዛ እንዳይሰራ እንቅፋት የሚሆነው መንገድ ነው። መንገድ መሰራት መቻል አለበት ወደ ቤኒሻንጉል። መንግስት እነዚህን ነገሮች እነዚህን እንቅፋቶች ከመፍታት አንጻር ስራ መስራት አለበት። በብዛት ስራ ለመስራት እየተሞከረ ነው። ጎደሎ ባሉባቸው አካባቢዎች ላይ ተጠናክሮ መቀጠል ይኖርበታል። በክልሎችም በየክልሎቹ የራሳቸው ልዩነት አለ። ውዝን ክልል ልዩነት አለ። ባይዘው የሰው ኃይል አቅርቦት ምን ያክል ነው? አንዳንድ አካባቢ ግብርና የበለጠ የሚያወጣበት አካባቢ ላይ ፋብሪካ ተክለህ ሰው ላይ መጣልህ ይችላል፣ ሰራተኛ ላታገኝ ትችላለህ። ግን ብዙ ህዝብ ያለበት አካባቢ ላይ ሰራተኛ በቀላሉ የምታገኝ ከሆነ እሱን የተሻለ ለፋብሪካ ተመራጭ ልታደርገው ትችላለህ። ስለዚህ እንደዚህ አይነት ነገሮች ኢንፍራስትራክቸርም ወዘተም ሁሉም ጋር እንዲደርስ ማድረግ የሚያስችል ስራ መሰራት መቻል አለበት። እንደዛ ማድረግ ጭምር ግን ሁሉም አካባቢ ኢኳሊ ይዳረሳል ማለት አይደለም። ምክንያቱም በኔቸሩ አንዳንድ አካባቢዎች የላንድ ሊዝ የተባለው መጀመሪያ ዓላማውን በማስረዳት ልጀምር። ለአንድ መሬት ቢሸጥ ቢለወጥ ዋጋው ከቁጥጥር ውጭ ወጣና ሰዎች በተለይ አብዛኛው የህብረተሰብ ክፍል መሬት የመጠቀም እድሉን ያጣል የሚል ነው። ስለዚህ በተለይ ከቤት ባለቤትነት ጋር በተያያዘ ለአንድ ሊዝ መንግስት ከሊዝ በሚያገኛቸው ገቢ ላይ ተመስርቶ በስፋት ቤቶች በመገንባት ላይ ይሰማራና የቤት ችግሮች ይፈታል ነው። ይሄ ፕሮግሬሲቭ የሆነ መነሻ ነው ያለው የላንድ ሊዝ ፖሊሲው። በተግባር አሁን ምንድነው እየተፈጠረ ያለው የሚለው በሁለት መልኩ ነው ማየት ያለብን። የመሬት ባለቤትነት የመሬት አክሰስ ሲባል ለመኖሪያ ማንኛውም ህዝብ የሚፈልገው አክሰስ እና ለኢንቨስትመንት ተብሎ የሚሰጡ ቦታዎች የተለያዩ ናቸው። ሁለቱን ለይተን ማየት ይኖርብናል። ስለዚህ ከቤት አቅርቦት አንጻር ለቤት ግንባታ የሚውል መሬት አቬይለብል ከማድረግ አንጻር መንግስት የሊዝ ፖሊሲውን ለቤት ፈላጊዎችም ጭምር ኢኳሊ አፕላይ ማድረግ የለበትም። ከዚህ አንጻር ይሄ ስህተት የለም ማለት አይደለም። ብዙ ዳፍንታም የከተማ ከንቲባ የተገኘው መሬት ለእርዳታም ለልማትም ለቤት ግንባታም አንድ ላይ በአንድ አይነት ተመን ምክንያቱም መሬት ቢሸጥ የተሻለ የሚመስልበት ሁኔታ ሁሉ መፍጠር የጀመረባቸው አካባቢዎች አሉ። ይሄ ትክክል፣ ይሄ ስህተት። ሁለቱም ግን መለየት አለብን ነው ለልማትና ለቤት አቅርቦት ተብሎ አሁን ሊዝ የሚለው ፖሊሲ በተለይ አሁን አንዳንዶቹ በተለይ መርካቶ ዙሪያ የሌለ ሂሳብ እየተጠራባቸው ያሉ አካባቢዎች
በጣም ሲሪየስ ችግሮች የፈጠሩ ያሉት የልማትንም የሊዝ ፖሊሲ ዋና ዓላማንም ጭምር ኮምፕሊትሊ በሚያዛባ መልኩ ተግባራዊ የሚሆንባቸው አጋጣሚዎች አሉ። ያንን ለማስተካከል ሲሪየስ ስራ መስራት ያስፈልጋል። እየተሰራ ነው። ከቤት አቅርቦት ጋር በተያያዘ ግን በማህበራት አሉ የተለያዩ አሬንጅመንቶች በተለይ ውጭ ትውልድ ኢትዮጵያውያንን በሚመለከት የቤት አቅርቦት ለማስተካከል የሚሰሩ ስራዎች አሉ። ከእንደዚህ አንጻር ነው መታየት መቻል ያለባቸው። በተለመደው የሊዝ ፖሊሲ አሰራር መገዛት ያለበት ተደርጎ መወሰድ የለበትም። ግን ማለት እነዚህ ችግሮች አንዳንዶቹ ራሱ የፖሊሲ ዓላማውን በትክክል ካለገንዘብ የሚመነጩ፣ አንዳንድ ደግሞ መንግስትም ብር ያገኘበት አጋጣሚ በተለይ ማዘጋጃ ቤቶች በርካታ ብር ያገኙ ሲመስላቸው ኮምፕሊትሊ ዓላማውን ስቶ ብር የማሰባሰብ ስራ ላይ ብቻ የሚሰማሩበት ባይዘው ያዩትን ክፍት መሬት በሙሉ ለሊዝ ያጫረቱ ህፃናት የሚጫወቱበት የኳስ ሜዳ ሳይቀር አደጋ ላይ ቢዳርጉ ከተማው ሳምባ የሌለው ከተማ እስኪሆን ድረስ ማንኛውንም ነገር የህንፃ ብቻ እንዲሆን የሚያደርጉ አካሄድ ያላቸው አካባቢዎችም አሉ። ሲሪየስ ችግር እንደሆነ ታውቆ እሱ ሪቫይዝ ለማድረግ ጥረት የተደረገ ነው። ሲሪየስ ችግሮች አሉ። ከዚህ አንጻር ግን ሁለቱን ለይተን ለቤት ባለቤትነት ሲባል ለመኖሪያ ተብሎ የሚሰራውን ስራና ለልማት ተብሎ የሚደረገውን የሊዝ አሰራር ሁለቱን ለይተን ብናይ እና በትክክል ብንገነዘባቸው ጥሩ ነው የሚሆነው የሚል እውነት አለኝ። በሁለቱም በኩል ግን የሚታዩ ሲሪየስ ድክመቶች አሉ። ድክመቶቹ ከመፍታት አንጻር ስራዎች ተጀምረዋል። ያው የሁላችሁም ድጋፍና ጥረት የሚያስፈልግ ነው ይመስለኝ። ከሞላ ጎደል ጥያቄዎቹ እንደዚህ ናቸው። እንድድብ ይመስለኛል። እሺ እንግዲህ ሌሎች ፕሮግራሞችም ስላሉን ብዙ ጥያቄዎችም ብዙ አካባቢ የዳሰሱ መልሶችም ተሰጥተዋል። ስለዚህ የመጨረሻ አንድ ጥያቄ እዛ ጋር እጃ ያለው ነገር ግን ያልተነሱ ጉዳዮች ከሆኑ ብቻ ያልተነሳ ጉዳይ ከሆነ ብቻ እድል ሰጣለሁ። እሺ እዛ ጋር መነጽር እኔ መጀመሪያ የምጠይቀው በገበሬው በኩል ያለው ነው ጥያቄዎች ያሉት። መጀመሪያ እኔ ኢትዮጵያ ማለት የኢትዮጵያ ገበሬ ነው እስከተባለ ድረስ 85% ገበሬ ነው እስከተባለ በብዛት በብድር የሚመጡት ገንዘቦች እና በብድር ለሚመጡት የሚውሉት ከተማ ውስጥ ናቸው። በተለይ አዲስ አበባ አካባቢና አካባቢ ከዚህ ገበሬው የሚጠቀመው ቦታዎች ለምሳሌ በባቡር ገበሬው የሚጠቀመው ያህል በብድር ነው የመጣው። ለገበሬው አንዴና መጨረሻ እንደ ግድቡ ለምን መፍትሄ አይሰጥም? መፍትሄው ቀላል ነው። ምንድነው? መስኖ ነው። መስኖ መስራት ነው። መስኖ ለምን እንደ በትልቁ ገንዘብ ተጠይቀው እስከ $5 ቢሊዮን ቢያገኝ ጠቅላላ ኢትዮጵያን መስኖ ይሰራል። ምክንያቱም በየአካባቢው ወንዝ አለ። ካልሆነ ደግሞ ከወንዝ ጠራቅመ እንደ ማንሱ መስራት ነው። ይሰራል። አያለው ግን